አቶ በረከት ለጥያቄዎቻችን ምላሽ ለመስጠት ፈቃደኛ በመሆኑት በመጀመሪያ ክልል አመሰግናለሁ። እስኪ እንደሆነ ያለው ሁኔታ እንዴት ገዳው እንደሰሙና አንዳንድ ነገሮችን ከገዳው ጋር በተያያዙ ያሉ ነገሮችን ነገራውን ይበዛል። እንግዲህ ስለ ገዳው የሰማሁት በሚዲያ ነው። እንደዚሁ ከቤተሰብ ጋር ቁጭ ብለን ቴሌቪዥን እያየን እያለ የኢቢሲ ሰበር ዜና ብሎ አቀረበው። ያኔ ነው የሰማሁት። ከ6 ወር በፊት ነው ማዕከላዊ ኮሚቴ ስብሰባ የተሳተፍኩት። በየካቲት ወር ነው። የካቲት ላይ ማዕከላዊ ኮሚቴው ያኔም የማዕከላዊ ኮሚቴ አባል አልነበርኩም። በነባርነት የሚያሳትፉን ስለነበር በነባርነት ብቻ ነው የሄድኩትና ታስፈልገናለህ፣ መመለስ አለብህ፣ ማዕከላዊነትን ጥሻለሁ ብለህ መርጠን እምቢ ስላልክ ጥሻለሁ ብለህ ተናገርና ግለይስ ውሰድና ተመለስ ተባል። እኔ የጣስኩት ነገር የለም፣ አልመለስም፣ በዚሁ ልክ ታስቀጥሉኝ ከቻላችሁ ቀጥላለሁ አልኳቸው። መጨረሻ ላይ አንዳንድ እስኪ ተሸነፍልን ዛሬ ይሉኛል። እሺ ብዬ በቃ ተሳስቻለሁ፣ መሸነፍ ደስ የሚላችሁ ከሆነ ተሳስቻለሁ፣ በቃ ይሁንበት፣ ተመለስ ካላችሁኝ እመለሳለሁ። ለምነው ነው ተመለስ ያለው። እንግዲህ ይህን ያክል ጥፋት ያለው ሰው ብለው የሚያስቡ ከሆነ ለምነው ተመለስ ሊሉ አይችሉም። ለምነው ነው ተመለስ ያሉ። ተመለስ ታስፈልገናል። ከአንድ ወር በፊት ከአቶ ደመቀ ጋር ተገናኝተን ነበር እና በቃ ይበቃናል፣ የዚህ የደብረ ማርቆሱን እንደሰማው ሄጄ አናገርኩት። ለምንድን ነው እንደዚህ የሚሆነው? ለምን በቃ አትተወውም? በጥሮታ ትወጣ ይሻላል አለኝ። ጥሮታማ እወጣለሁ፣ ችግር የለውም። ጥሮታ መውጣት ብቻ አይደለም፣ ማዕከላዊ ኮሚቴውንም አልፈልገውም አልኩት። ከማዕከላዊ ኮሚቴማ አትውጣ አለኝ። እሱ ራሱ አትውጣ፣ ከመንግስት ስራ መውጣት ትችላለህ። አይኔ ከሁለቱም አልፈልግም፣ በቃ ይቅርብኝ፣ እንደዚህ የሚሆን ከሆነ ይቅርብኝ አልኩት። አይ ከማዕከላዊ ኮሚቴ ባትወጣ ይሻላል። እንደዚህ ያለኝ ሰው በአንድ ወር ውስጥ አቋሙን ቀይሮ ተባረሃል የሚል ውሳኔ አስፈጽሞ ይነግረኛል። ስለዚህ በእኔ በኩል ችግሩ ከኔ ጋር የተያያዘ አይደለም። የአመራሩ ዝብርቅርቅ ያለ አካሄድ ስላለ የተፈጠረ ችግር ነው። ለማንኛውም ግን ያው ከሚዲያ ነው የሰማሁት። በወቅቱ የሰማሁት ነገር ምንድን ነበር? ብዙም አልተሰማኝም። ቤተሰቦቼ አንድ ላይ ስለነበርን ብዙ ሰዎች እንደሚጎዱ ይገባኛል። ብዙም አልተሰማኝም። የባዴን ማዕከላዊ ኮሚቴ አንፕሬዲክተብል እንደሆነ አውቀዋለሁ። በጣም ብዙ አንፕሬዲክተብል ነገሮች እንደሚያደርግ፣ ስለዚህ አንፕሬዲክተብል ነው። ያው ሂዩሚሌት ለማድረግ ነው የፈለጉት፣ ለማዋረድ ነው የፈለጉት። የማዋረድ አካል ነው፣ ግን የሚያዋርድህ ሰው አይደለም፣ የሚያዋርድህ ስራ ነው። ስለዚህ የሚያዋርድ ስራ ያልሰራው ሰው እነሱ ለማዋረድ ስለፈለጉ ብቻ ለምን ይጨነቃሉ? ያው ፓብሊክሊ ስለወጡ መልስ መስጠት ነበረብኝ። እንግዲህ እንደምታየው ላለፉት 6 ወራት ከሚዲያ ርቅ ያለው ስለኔ ብዙ ነው የተባለው። ከሚዲያ የራኩበት ምክንያት ሁለት ነው። አንደኛው አገሪቱን የሚመሩት ባለቤቶች አሉ፣ በባለቤትነት የተመደቡ ሰዎች አሉ። እኔ በግል ህይወት ውስጥ ነው ያለሁት። በግል ህይወት ያለው ሰው ከምርምርም ጥናትና ምርምር ስራ ነበር፣ ከሱም ወጥቻለሁ። በግል ህይወት ነው የምኖር ያለው። ስለዚህ ወይ እንደ ቃል አቀባይ ወይ እንደ መንግስት ኃላፊ ተነስቼ ብድግ ብዬ መግለጫ የምሰጥበት ምክንያት የለኝም። ስለዚህ ስለኔ የሚባሉት ነገሮች በሙሉ በጊዜ ሂደት ይጠራሉ ብዬ ዝም ማለት ነው የመረጥኩበት ሁኔታ ነው ያለው። ሁለተኛው ችግር የነበረው ዝም ለማለት የተገደድኩበት ምክንያት ከተናገርኩ ሁለት መንገድ ይዤ ነው መናገር ያለብኝ። ወይ ሙሉ እውነት ይዤ መናገር አለብኝ፣ የማውቀውን ሁሉ አንድም ሳላስቀር መናገር አለብኝ። ይሄ ለሁላችንም ይጠቅማል ብዬ አላስብም። በደንብ በዝርዝር የምታብራራበት ሁኔታ ከሌለ በስተቀር ሚስ አንደርስቱድ ሊሆን የሚችል ብዙ ነገር ሊቀሰቅስ ይችላል። ሙሉ እውነት
ይውጣ ከተባለ ስለ ሁሉም ሰው ስለ ሁሉም ጉዳይ መናገር ይቻላል። ይሄን አላደርግም ካልኩ ደግሞ ግማሽ እውነት ነው የምናገረው። ግማሽ እውነት ደግሞ እኔንም ተአማኒነት ያሳጣኛል። ለህብረተሰቡ ግማሽ እውነት ነግረህ ዝም ልትል አትችልም፣ ይገነዘበዋል። ስለዚህ ሙሉ እውነትም ግማሽ እውነትም መናገር የተቸገርኩበት ጊዜ ነው። ስለዚህ ዝም ብዬ ነው የተቀመጥኩት። እኔም ጓደኞችም ዝም ብለን ነው የተቀመጥነው። በቃ በዚህ ሁኔታ በተከታታይ የሚቆሰቁሱን እነሱ ናቸው። በተከታታይ በመጨረሻ መባረራችንን በማዕከላዊ ኮሚቴ ስብሰባ ሳንገኝ በሚዲያ ሰማን። ለዛውም ደግሞ ተገቢነት የሌላቸው ምክንያቶችን አቅርበው ነው ተባራቸዋል የሚሉ። ስለዚህ መልስ መስጠት አለብን። ይሄ ያው ዝምታ ለበግም አልበጃት ብለን እንድንወጣ ያስገደደን ዝምታችን ፍርሃት አድርገው ወስደውት ከሆነ የምንፈራ ሰዎች አይደለንም። ይህንን እንዲያውቁት እንፈልጋለን። ስለዚህ ከዝምታ ወጥተን መብታችንን ማስከበር ጀምረናል። ክብር ያለን ሰዎች ነን። ለራሳችን ክብር አለን። ለራሱ ክብር የሌለው ሰው ካለ ፈርቶ መሽቆጥቆጥ ይችላል። እኛ ለራሳችን ክብር አለን። ለክብራችን ስንል ወጥተን መናገር አለብን ብለን ወጥተን መናገር ጀምረናል። እሺ እንግዲህ ግማሽ እውነትና ግማሽ ሙሉ እውነት የሚባል ነገር አለና ዛሬ አቶ በረከት ሙሉ እውነት ይነግሩናል ብለን እናስባለን። ለዛም ነው የመጣ ነውና በቅድም ባነሱልኝ ጉዳይ ላይ አቶ ደመቀ ከአንድ ወር በኋላ ሀሳባቸውን ቀይረው የሚል ነገር አንስተዋልና በእሱና በአቶ ደመቀ መካከል የተፈጠረው ነገር ምንድን ነው? እስቲ መነሻው ከዛ እንጀምር እስቲ። እኔ በበኩሌ ግላዊ ነገር የለኝም፣ እሱም አለው ብዬ አላስብም። በግል ደረጃ እስከ ቅርብ ጊዜ ድረስ አልነበረንም። በመድረክ እንጨቃጨቃለን፣ እንከራከራለን፣ እንሟገታለን። ስራ ላይ ድክመቶች በምናይበት ጊዜ ድክመቶቹን እያነሳን የምንናገርባቸው ሁኔታዎች አሉ። በልዩ ልዩ ጉዳዮች ላይ እንከራከራለን። በኢህአዴግ ውስጥ ያሉ ብዙ አከራካሪ ጉዳዮች አሉ። እንደሚታየው ኢህአዴግ ጤና ካጣ ሰንብቷል፣ ከራርሟል። ጤና ባጣ ድርጅት ውስጥ ስንኖር እንግዲህ አሁን ያለው የተበላሸ ነገር በመጣበት ሁኔታ በውስጣችን ብዙ ክርክር የሚቀሰቅሱ ነገሮች አሉ፣ ዝም ብለህ ማታያቸው ማታሳልፋቸው። ስለዚህ ጥያቄዎች እናነሳለን። ይሄ ለምን ይሆናል፣ ይሄ ለምን አይሆንም፣ እንከራከራለን። ተሐድሶ ያስፈልገናል አያስፈልገንም፣ እንከራከራለን። ያለፉትን 6-7 ዓመታት ከ2003 ጀምሮ መታደስ ያስፈልገናል ብዬ በጽሁፎች አቅርቤያለሁ። ጽሁፎቹን ላሳያችሁ እችላለሁ። 10-15 ጽሁፎች አሉ። መታደስ ያስፈልገዋል፣ ኢህአዴግ መለወጥ አለበት። እነዚህ ሁሉ ጽሁፎች አንድም ተቀብለናቸዋል ብለው ይተኙባቸውና ይገሏቸዋል፣ ኦር አንቀበላቸውም ይላሉ። አብዛኛውን ጊዜ መጀመሪያ ላይ ተሐድሶ አያስፈልገንም፣ ጥሩ ሁኔታ ላይ ነው ያለነው፣ በእድገት ውስጥ ነን፣ ወደፊት በመራመድ ውስጥ ሆነን። ራሱ አቶ ደመቀ የሚጠቀምባቸው ቃላት ናቸው እነዚህ እና በዚህ አይነት መንገድ እውነታውን ልንደብቀው አንችልም። ይሄ ሀገር ጥሩ ጀምሯል፣ ልናስቀጥለው አልቻለም። ለውጥ እናምጣ። ልዩነታችን ከዚህ ጋር ለውጥ አያስፈልግም ነበር የሚሉት የነበረው እንደነበረ መቀጠል አለበት። እኔ ብዙ ነገር መበላሸት ጀምሯል፣ ጓደኞችም ብዙ ነገር መበላሸት ጀምሯል እንላለን። ይህን ማሻሻል ማስተካከል አለብን እንላለን። ብዙ መደማመጥ አልነበረም። ለመጨረሻ ጊዜ የተጨቃጨቅ ነው በመድረክ በኮንፈረንስ ላይ ነው። ኮንፈረንስ ላይ ስለ አቶ ደመቀ አልተናገርኩም። እኔ መጀመሪያ ሲጀምር በየመድረኩ ምሰማው ጥላቻ ስለነበር ይሄ የህዝብ ለህዝብ ግጭት የሚቀሰቅስ የጥላቻ ዘመቻ ይቁም፣ የጥላቻ ዘመቻ ይቁም፣ በጣም አደገኛ መንገድ ይዘን ነው እየሄድን ያለ ነው የሚል ነገር አነሳለሁ። እዚህ ለምን እንደዚህ ትላለህ? ጥላቻ መስበክ ጥሩ ነው ልል አልችልም። የጥላቻ ዘመቻ ይቁም ነው ያሉት። ደመቀ ተነሳ፣ የአማራን መብት እና ጥቅም የሚያስከብር አቅጣጫ የሳት ካንተነህ ማረጋገጫ ብሎ የሱን ለጠቅላይ ሚኒስቴርነት እንዳልቀርብ ከጠቅላይ ሚኒስቴርነት መውረድ አለብህ እንዳልኩት ነባሮቹ እኔም ብቻ ሳይሆን ነባሮች
የባዴን ነባሮች ኦርፋን አድርጋችሁናል፣ ሌሎቹ ለየልጆቻቸው ይሟገታሉ አለን። እንደዛ ልትል አትችልም። እኛ እኮ ነን ጠቁመን ወደ ምክትል ጠቅላይ ሚኒስትርነት ኃላፊነት እንድትመጣ ያደረግነው። ስለዚህ ባመንበት ጊዜ እንጠቁማለን፣ ባላመንበት ጊዜ አንጠቁም። የመጠቆም መብት ደግሞ እኛ ብቻ አይደለም፣ ህዝብ ሰው ነው። ተሻምተን ነው የምንጠቁመው እድል አግኝተን። በዚህ ደረጃ ትክክል አይደለም። ተከራከር ከሌሎች ብሔሮች እንዲሆን አደረክ፣ እንዲህ ያደረጋችሁ ይሄ ትክክል አይደለም ተባባልን። ያን ተባብለን መልስ በመድረክ ሰጠን። ስላነሳው ነው መልስ ለመስጠት የተገደድ ነው። እኛ አይደለንም ገፍተን ያነሳ ነው፣ እሱ ነው ያነሳው። መልስ ሰጠን። ግን ገርሞኛል። የአማራ መብታት ጥብቅና አትቆሙም የሚል ጥያቄ በዚህ መልክ ነው የቀረበልን። አልፎ አልፎ ከቲፒኤልኤፍ ጋር ተሻርካችሁ እንዲህ ታደርጉናላችሁ፣ እንደዛ ታደርጉናላችሁ፣ ለቲፒኤልኤፍ ነው ጥብቅና የምትቆሙት የሚባል ነገር ይቀርባል። እኔ ለሀቅና ለፕሪንሲፕሎች ነው የምቆመው። ቲፒኤልኤፍ ከፕሪንሲፕሎች ባፈነገጠበት ጊዜ ቲፒኤልኤፍን የኔን ያክል የታገለ ሰው የለም። ደመቀ አልታገለም፣ ገዱ አልታገለም፣ ሌላውም ሰው አልታገለም። ቲፒኤልኤፍ በመርህ ላይ በቆመበት ጊዜ ቲፒኤልኤፍን ደግፌ ቆሜ ያለው ፕሪንሲፕሎች ነው የሚገዙኝ። ሰው፣ ብሔር፣ ጥላቻ፣ ፍቅር አይደለም የሚገዛኝ፣ መርሆች ናቸው። ስታንዲንግ መመሪያዎቼ መርሆቼ ናቸው። ከመርሆቼ ጋር ከትክክለኛዎቹ መርሆች ጋር የሚሄድ ሆኖ ከተሰማኝ ብአዴን ይሁን ህወሓት ደግፋለሁ። አንደኛው ጉዳይ ይሄ ነው። ስለዚህ በሌላ መንገድ ሊያዛምዱኝ ካልሆነ በስተቀር በፕሪንሲፕሎች ጉዳይ ላይ ከሆነ ከነርሱ በላይ እኔ ታግያለሁ። ከነርሱ በላይ ከቲፒኤልኤፍ ጋር ተለያይቻለሁ። ከኔ በላይ ፕሪንሲፕልድ ባልሆኑ ጊዜዎችና ጉዳዮች ላይ ከቲፒኤልኤፍ ጋር አብሮ ቆመዋል። ይሄን አውቃለሁ። መርህን ያልተከተለ ወዳጅነት እነሱ ነው የነበራቸው፣ እኔ አይደለሁም። መርህን ቲፒኤልኤፍን ለማስደሰት ሲናገሩ የነበረ ቲፒኤልኤፍ ያመጣውን አቋም እኔን የሚቀጠቅጥ አቋም በመጣ ጊዜ ሁሉ ደግፈው የሚቀጠቅጡ እነሱ ናቸው የነበሩት። ቲፒኤልኤፍ እንዲያምናቸው ይህንን እያንዳንዱን አጀንዳ ይዘን ብንናገር ላቀርበው እችላለሁ። ምፈራበትም ምሸማቀቅበትም ጉዳይ አይደለም። አውቀዋለሁ ሁሉን ነገር። ኢህአዴግ ውስጥ ነበርኩ እኔ። በፕሪንሲፕሎች ነው ተገዝቼ የኖርኩት። ፕሪንሲፕሎቹን የካዱት እነሱ ናቸው። እሺ፣ ሰሞኑን እንግዲህ በሰጡት ግልጽ ደብዳቤ በጻፋችሁ ግልጽ ደብዳቤ ላይ እንግዲህ የአማራ ክልል አመራሮች ተበላሽተዋል ሲሉ አንስተዋል እና እርስዎና አቶ ታደሰ አንስታችኋል። ይህን ያሉበት ዋና ምክንያት ምንድን ነው? ይህን ከማለት ውስጥ በፊት የብአዴን አመራር ለማረም ምን ያህል ሄደዋል? በእርሱ በኩል የተወሰደ እርምጃ ነበር? እንግዲህ እኔ ተበላሽቷል የምለው አካል አሁን የአማራ ክልል ስለሆነ ነው። በእነሱ በኩል የተጀመረ የተሰጠ መግለጫ የተወሰደ እርምጃ ስለነበር ለዚህ ምላሽ ስለምሰጥ ነው እንጂ የብአዴን አመራርን ለይቻ አይደለም ተበላሽቷል ምለው። በአጠቃላይ የኢህአዴግ አመራር ተበላሽቶ ነው የከረመው። በአጠቃላይ የተበላሸ አመራር የለንም ብሎ የሚኩራራ ድርጅት ሊኖር የሚችል አይመስለኝም። ከጫፍ ጫፍ ነው ብልሽት ያለው። በአመራር ደረጃ ሲሪየስ ቀውስ ነው ያለው። ይሄ በኃይለ ማርያም የአመራር ዘመን የታየ ነው። ይሄ በደመቀ የአመራር ዘመን የታየ ነው። ይሄ በአባይ ወልዱ የአመራር ዘመን የታየ ነው። ይሄ በሙክታር ከድር ጊዜ የታየ ነው። እነዚህ ባሉበት ጊዜ ሁሉ የኢህአዴግ አመራር ተበላሽቷል ብዬ አቅርቤያለሁ። ስለዚህ የኢህአዴግ አመራር የመበላሸት ጉዳይ አንድና ሁለት የሚያባብል አይመስለኝም። የአማራ ክልል አመራር የኢህአዴግ አመራር አልነበርኩም ካላለ በስተቀር ብልሽቱን ሊክድ የሚችል አይመስለኝም። ስለዚህ ሁሉንም የሚመለከት ብልሽት ነው ያለው። ያንን ብልሽት ለማረም የእርሶ አንድ አካል ስለነበሩ ምን እርምጃ ወሰዱ? ይሄንን እንግዲህ በግልጽ እነግርሃለሁ። በበኩሌ ያው በየትኛውም ጊዜ በተወሰነ ጊዜ ብአዴን ምክትል ሊቀመንበር ሆኜ ከማገልገሌ በስተቀር ግፋ ቢል የፖሊስ ቢሮ አባል ሆኜ ብቻ ነው የሰራሁት ለረጅም ጊዜ። ነገር ግን ስራዬ ትግል ነው። ራሴን ለማሳደግ ሞክራለሁ። በጉዳዮች ላይ ያገባኛል ብዬ እሳተፋለሁ፣ አነባለሁ፣ ለመተንተን ሞክራለሁ። ስለዚህ አክቲቭ ተሳታፊ ነኝ። አክቲቭ በኦፒኒየን ሊደር ከሚባሉት ኖት የፎርማል ሊደር ፖዚሽን የሊቀመንበር ምክትል ሊቀመንበርነቱ ባይኖርም ኦፒኒየን ሊደር ከሚባሉት
ሰዎች አንዱ ነኝ ብዬ አምናለሁ። እንደ ኦፒኒየን ሊደር የተጫወትኩትን ሚና ከሆነ የምትጠይቀኝ ያደረግኩትን ልነግርህ እችላለሁ። 2002 ክረምት ላይ አቶ መለስ በነበረበት ጊዜ ለመጀመሪያ ጊዜ ኢህአዴግ ችግር ላይ እንደወደቀ እየተበላሸ እንደመጣ ማንሳት ጀምሬ ነበር። ያን ያነሳውበት ምክንያት እኔ ኢህአዴግ ጽህፈት ቤት ነበር የምሰራው። ኢህአዴግ ጽህፈት ቤት እየሰራሁ አራቱን ድርጅቶች ይከታተል ነበር። አራቱን ድርጅቶች ሲከታተል ሁሉም ድርጅቶች ጽህፈት ቤቱ ለሚያቀርባቸው ጥያቄዎች ምላሽ አይሰጡም፣ እኩል ምላሽ አይሰጡም። ያኔ ብአዴንና ደቡብ የተሻለ ምላሽ ይሰጡ ነበር። ኦህዴድና ቲፒኤልኤፍ ምላሽ አይሰጡም። ይህ ሁኔታ ስትራቴጂክ ጉዳት እንደሚያመጣ መገንዘብ ጀመርኩ። ሁሉም ድርጅቶች ለኢህአዴግ ጽህፈት ቤት ተገቢውን ሪፖርት የማያቀርቡበት ሁኔታ ካለ፣ ተመካክረን ማንሰራበት ሁኔታ ካለ ይሄ ድርጅት ሄዶ ወደ ብልሽት ያመራል የሚል ስጋት ነበረኝ። እስከዛ ጊዜ ድረስ ብአዴን ስትሪክትሊ ደንቡን ተከትሎ ነበር የሚሄደው። ይህንን ሁኔታ ከታዘብኩ በኋላ ከአቶ መለስ ጋር ዲስከስ አድርጌያለሁ። ጥሩ አይደለም፣ ኢህአዴግ አባል ድርጅቶቹ የሚሄዱበት መንገድ ሁሉ ጥሩ አይደለም፣ መስተካከል አለብናል። ወረቀት እንጻፍ ተባለ። ችግሮቹን መሰረት አድርጌ ወረቀት ጻፍኩ። እንደ ጽህፈት ቤት ኃላፊ መጠን ወረቀቱን ቀረበ ለስራ አስፈጻሚ ኮሚቴ። ብዙ ችግሮች አሉ እንስተካከል የሚል ወረቀት ነው። ለመጀመሪያ ጊዜ በኢህአዴግ ታሪክ ይህን ወረቀት ማን የጻፈው ተብሎ ጥያቄ ቀረበ። በኢህአዴግ ጽሁፍ ከየትም ይምጣ ከየት ሀሳብ ይከበራል እንጂ ማን ነው ባለቤቱ ተብሎ ከባለቤቱ ጋር ተያይዞ አይታይም። ለመጀመሪያ ጊዜ ነው ማለት የጻፍኩትን ጽሁፍ ማን የጻፈው ብሎ የስራ አስፈጻሚ አባላት ይጠይቃሉ። ያኔ ይሄ በጣም አደገኛ ነው፣ ጎጂ ነው በሚል ትክክል እንዳልሆነ ቀረበ። ያ ተቀብለነዋል። ይሄን ጽሁፍ የጻፈው ማን እንደሆነ ሳይጠየቅ እንለፍ ተባለ። አለፈ። ነገር ግን አብዛኞቹ በጸጥታ ነው ያለፉት። ብአዴን ስራ አስፈጻሚ በለው ብዙዎቹ የኢህአዴግ ስራ አስፈጻሚ አባላት የጠየቁትን ሰዎችም ለመገሰጽ ድፍረቱ አልነበራቸውም። ያ ጽሁፍ ባለቤቱ መጠየቅ ከጀመረ እንደሚሞት ግልጽ ነበርኩ። ሀሳቡን መውሰድ ሳይሆን ያመጣው ማን ነው የሚለው ነገር መወሰድ ሲጀምር ሀሳቡ እንደሚሞት ታውቀዋለህ። መልእክቱን ሳይሆን መልእክተኛውን በመምታት ነው የምታቆሙ። ከዛ በመቀጠል 1 አመት ቆየን። 2003 ክረምት ላይ እንደገና ከመለስ ጋር ተነጋገር። መለስ ሄዳለሁ ይል ነበር ያኔ። 1 አመት ባከነ፣ 4 አመት ቀረ። የሚተካው አመራር ሁኔታ ያሳስበኝ ስለነበር በቀጥታ ነው ለመለስ ያነሳውለት። 4 አመት ቀርቶሃል አንተም እኛም ከ4 አመት በኋላ እንሄዳለን። እቺን ሀገር በደንብ የሚመራ ሰው ሳናዘጋጅ ጥለን ልንሄድ ነው። ለኢትዮጵያ የሚመጥን ኃይል ሳንፈጥር ልንሄድ ነው። ምን እናድርግ? እንደገና ሌላ ጽሁፍ እንጻፍ ተባባል። ሌላ ጽሁፍ ጻፍኩ ተባልኩ፣ ጻፍኩ። ሌላ ጽሁፍ ጻፍኩ። ያ ጽሁፍ ለኢህአዴግ ስራ አስፈጻሚ ቀረበ። ህዳር ታህሳስ 2004 ማለት ነው ቀረበ። ስራ አስፈጻሚው ከ1 አመት በኋላ እንደገና በጸሐፊው ላይ አነጣጥሮ ተወያየ። የጽሁፉ ሀሳብ ምን ነበር? ይቅርታ ትብረት ኔትወርክ በስቷል። ኢህአዴግ ውስጥ ጥገኛ የጥቅም ቡድኖች መስፋፋት ጀምረዋል። እነዚህ ሀገሪቱንም ድርጅቱንም ያጠፉታል። ይሄን ማቆም አለብን፣ መታረም አለብን። ሳም ሶርት ኦፍ የርማት እንቅስቃሴ ያስፈልገናል የሚል ጽሁፍ ነው። ሁሉም ሰው በጸሐፊው ላይ ተረባረበ። ሁሉም ሰው ነው። ከዛ ተጣላን። ይሄ ስራ አስፈጻሚ ለኔ ደረጃውን በጣም ዝቅ ብሎብኛል። ወደ ከማውቀው ስራ አስፈጻሚ እየወረደ ይመጣ። ያኔ ነው በቃ ይበቃኛል፣ ከዚህ ድርጅት ጋር ጉባኤ ላይ አስፈጽመዋለሁ ውሳኔን ብዬ ወሰንኩ። ይበቃኛል ከስራ አስፈጻሚ ኮሚቴ። ይሄ በ2004 የቀረበ ጽሁፍ አሁን በዚህ አመት ታህሳስ ላይ ሽፈራው ሽጉጤ ይዞት መጣ።
ይዞት መጣና ከ6 ዓመት በፊት የተጻፈው ጽሁፍ ይኸው ጽሁፍ ስለ ችግራችን የተናገረው ጽሁፍ ትክክል ነበር ያኔ ብንቀበለው ኖሮ ብሎ መጣ። በዚህ በታህሳሱ ስብሰባ ላይ አመራሩ አንድን ጽሁፍ አንቦ ለመረዳት 6 ዓመት ወሰደበት። ያኔ ያክል ነው ችግር የነበረው። 6 ዓመት ከ6 ዓመት በኋላ ነው ትክክል ነበር ብሎ የሚመጣው። በእነዚህ 6 ዓመታት የቆመ ትግል የለም። ያው ወጣ ገባ የምትልበትም ሁኔታ ቢኖር በውስጥ ገባለ ኢህአዴግን የሚያክል ትልቅ ድርጅት ዝም ብለህ መቼም አባንደን ልታደርገው አትችልም። እዚህ ትንሽ ቀዳዳ ሲከፈት በዛች ቀዳዳ ትሞክራለህ፣ እዚህ ተስፋ ስታይ በዛች ተስፋ ትሞክራለህ። አገር ነው። ኢህአዴግን የሚተካ ሌላ ፓርቲ የተዘጋጀ የለም። ሰው የሚቻለውን ሁሉ አድርገህ ኢህአዴግ ጠንክሮ እንዲሄድ ለማድረግ የምታደርገው ጥረት ነው መጠንከር ያለበት እና በዚህ ደረጃ በእኔ ግምት ለረጅም ዓመታት ነው ለማስተካከል ጥረት ያደረኩት። ግን ብዙ ሰው ወንበሩንና የዛሬዋን ህይወቱን የዕለት ውሎውን ነው የሚያየው። ዛሬ የሚባል ነገር ነው የሚያየው። አገር የሚባል ህዝብ የሚያስብ ትንሽ ሰው ነው። ህዝብ የሚባል የሚያስብ ትንሽ ነው። ነገ ሌላ ቀን ነው ብሎ የሚያስብ ሰው የለም። ነገ ተጠያቂነት ይኖራል ብሎ የሚያስብ ሰው የለም። በቃ በዚህ ሁኔታ ያደረከው ጥረት በሙሉ ይከሽፋል። ስለዚህ በውስጥ ሆኜ ከመሞከር በዚህኛ ላቅ ነገር ግን የሚቻለኝን ያክል ሞክሬ እንትን አላለም። ወደ ውጭ ለምን አልወጣህም? ወደ ውጭ ለመውጣት 2007 ነበር የወሰንኩት። በመጽሐፍ ነው ወጣለሁ ያልኩት። መጽሐፉን ማሳተም ምን ማለት ጊዜ ወሰደ። አሁን መጽሐፉ ታትሞ ደርሷል። ወደ ውጭ ወጥቻለሁ። ግን በመጽሐፉ አይደለም ወደ ውጭ የወጣሁት። የአማራ ክልል የብአዴን አመራሮች በሚዲያ ሲመጡ ነው ወደ ውጭ የወጣሁት። ስለዚህ እነሱ በጀመሩት ነው ምላሽ እየሰጠን ያለሁት። እሺ እንግዲህ አሁን በጸጥታው ላይ ምን ስላላደረቡት ወይም ስላልተማመኑ ከማዕከላዊ ስብሰባ እርሱም ሆነ አቶ ታደሰ እንደቀራችሁ ነው የገለጻችሁትና የጸጥታውን ጉዳይ የክልሉ መንግስት ኃላፊነት መውሰድ ያልፈለገው ለምንድን ነበረ? እሱን ማብራራት ያለባቸው እነሱ ናቸው። ማብራራት ያለባቸው እነሱ ናቸው። የሚቆጣጠሩት ሁኔታ የለም እኮ። ይሄ በእነሱ ብቻ አይደለም፣ በብዙ ክልሎች ተመሳሳይ ችግር አለ። አመራሩ የሚቆጣጠረው ነገር የለም። የቪጂላንቴ አስተዳደር የሚባል ነገር ነው ያለው በየቦታው። የቪጂላንቴ አስተዳደር መንግስት ሲደክም የሚመጣ አስተዳደር ነው የምናየው ያለን። አገር አቋራጭ አውቶቡሶች በስጋት ተውጠው የማይሄዱበት መንገድ የበዛበት ሁኔታ ሲፈጠር፣ ዜጎች በሰላም ወጥተው በሰላም መግባት የማይችሉበት ሁኔታ ሲፈጠር፣ የሚሰቀሉበት ተሰቅለው የሚታረዱበት የሚቃጠሉበት ሁኔታ ሲፈጠር፣ ይሄ በሁሉም የሀገራችን ክፍል ከጊዜ ወደ ጊዜ ያለው ሁኔታ አሳሳቢ እየሆነ እንደመጣ ማየት የሚቻልባቸው ሁኔታዎች ናቸው ያሉት እና አማራ ክልል የህግና የጸጥታ ጉዳይ ሲሪየስ ፈተና ገጥሞታል። እርሱ አለበት የተባለ ሆቴልና መኪና አደጋ እንደደረሰበት መቃጠል፣ መደብደብ እንደደረሰበት ተገልጿል እና የክልሉ ወጣት በእርሶ ላይ እንዲህ አይነት ስሜት ያደረበት ለምን ይመስሉታል? እንግዲህ የክልሉ ወጣት መድረክ ከፍቶ ያናገረኝም ወጣት ወይም በመድረክ ያገኘኝ ደብረ ማርቆስ አካባቢ ወጣቶች አላገኙም። ሌሎች አካባቢዎች ጎንደር ላይ በነበሩ ችግሮች ከወጣቶች ጋር ተወያይቻለሁ። ቁጭ ብለን በተነጋገርንባቸው ጊዜዎች ሁሉ በስነ ስርዓት ተነጋግረን በችግር ጊዜ ተግባብተን የወጣንባቸው ሁኔታዎች አሉ። ስሜታቸው የተጋጋለበት ወቅት ደግሞ በሚኖሩበት ጊዜ የተለያዩ መንፈሶች ያልተገቡ አቋሞች የያዙባቸው ወቅቶች እንዳሉ አውቃለሁ። ትልቁ ነገር ግን እንግዲህ ይሄ ስርዓት ነው። ይሄ ፌሊየር የስርዓት ፌሊየር የስርዓት ፌሊየር ከሆነ በግለሰብ ሊላከክ የሚችል ፌሊየር አይደለም፣ የስርዓት ፌሊየር ነው። ስለዚህ የስርዓቱ አካላት የሆኑትን ሰዎች በሙሉ ተጠያቂ የሚያደርግ ፌሊየር ነው። ፌሊየርም እስከሆነ ድረስ ለይተህ እዚህ ስርዓት ውስጥ ያሉትን ሰዎች ሁሉ በአንዳች ምክንያት ለይተህ አንድን ሰው ሁለትን ሰው የብአዴን ነባሮችን ብቻ ነጥለህ ተጠያቂ የምታደርግበት ሁኔታ በመሰረቱ ፍትሐዊነት የለውም። የስርዓት ፌሊየር ስለሆነ
ስርዓቱ ፌሊየር ለምን መጣ ብሎ መገምገም ይጠይቃል። ዋናው ጉዳይ ምንድነው? ወጣቶች ጥያቄያቸው ብዙ ነው። ልንመልስላቸው ይገባ የነበረ ጥያቄ ብዙ ነው። ይህን ጥያቄ የሚመልስ አመራር የለም። ልማቱን በተጀመረው መንገድ ማስቀጠል የቻለ አመራር የለም። ልማቱን ወደ ወጣቶቹ ማድረስ የቻለ አመራር የለም። እዚህ ቅሬታ አላቸው። ሲሪየስ ጥያቄዎች አሏቸው። እነዚህን ጥያቄዎች የሚመልስላቸው አጥተዋል። ሊመልሱላቸው የሚገባ ሰዎች ሳይመልሱ ሲቀሩ እከሌ ነው ያልመለሰላችሁ ብለው ወደ ግለሰብ ነው የሚመሯቸው ያሉት። እኛ አይደለንም ያልመለስንላችሁ፣ እኛማ ልንመልስላችሁ ሞክረናል እንዳይሉ በተጨባጭ የሚሰሩት ነገር የለም። ቢሰሩ እኮ ወጣቱ ወደ ልማት ይገባል። ኃላፊነቱን የያዘው የክልል አመራር ቢሰራ ይሄ ወጣት ትልቅ አቅም ነው። ከክልሉ አልፎ ለሌላ ሊተርፍ የሚችል ወጣት ነው። አቅጣጫ አስተው አንድ ጊዜ ከትግራይ ጋር ሊያጣሉት ይሞክራሉ፣ አንድ ጊዜ ከእኔ ጋር ሊያጣሉት ከነባሮች ጋር ሊያጣሉት ይሞክራሉ። አካሄዱ ትክክል አይደለም። ስላልሰሩ የተፈጠረ ችግር ነው። ስለዚህ እዛ ክልል ስላለ ስንፍና ልነግርህ እችላለሁ። አመራሩ ስላለ ስንፍና ልነግርህ እችላለሁ። እንዲህ አድርጋችሁ ወረቀት ብትጽፉ ስላቸው እኮ ብትጽፉና ብታወያዩ ስላቸው እባክህ አንተ ጻፈው ነው የሚሉኝ። ሀሳብ ሰጥታቸው ያንን ሀሳብ አንተ ስላመጣው ለምን አትጭረውም፣ አንተ አትሞነጫጭረውም ብሎ መልሶ ወደ አንተ የሚሞክርም ሰው የለም። አብዛኛውን ህይወታችንን ያሳለፍነው እሺ እንግዳው እምቢ ካላችሁ እንሞክረዋለን ብለን እኛ ነን ምንጽፈው ምንሞክረው። ስንፍና ማአት ነው እዛ ክልል ውስጥ በአመራር ደረጃ ያለ ስንፍና ማአት ነው። ለዚህ ታታሪ ህዝብ የሚመጥን ትጋት አይቻላል። አሁን እኔን ተጠያቂ ለማድረግ ይሞክራሉ። እንናገር እስኪ የስራ ባህላችንን መነሻ አድርገን እንናገር። ምናልባት አቶ በረከት አሁን እንደዚህ አይነት ችግር እንደነበረ አመራሮች ሲናገሩ አብዛኞቹ ጋር ጥያቄ ይነሳል የማስበው ነገር አለ። ለምን እስከዛሬ ዝም አሉ? አሁን ይሄ ገዳው ሲመጣ ነው ወይ እንደዚህ አይነት ቅሬታ የሚያቀርቡት የሚል ጥያቄ ሊነሳ ይችላል ብዬ ገምታለሁና ምን ይላሉ? እርምጃ መውሰድ አይችሉም ነበር? እሱ አመራር ነበሩ፣ ከፍተኛ አመራር ስለነበሩ እርምጃ መውሰድ አይችሉም ነበር? የኔ ስራ በሀሳብ መታገል ነው። አስተዳደራዊ እርምጃ ለመውሰድ የምችልበት አንዳችም እድልም ችሎታም አልነበረኝም። በሀሳብ መታገል ነው። እንደገለጽኩ ሁሉ ኦፒኒየን ሊደር ነኝ። አድሚኒስትሬቲቭ ሊደር አይደለሁም። አይ አም አን ኦፒኒየን ሊደር። በኦፒኒየን ነው የምመራው፣ በኦፒኒየን ነው ኢንፍሉዌንስ ለማድረግ ሞክረው። ጓደኞችም እንደዛ ናቸው። ኦፒኒየን ሊደርስ ነን እኛ። አስተዳደራዊ ኃላፊነት የያዘ አንድ ሰው እንኳ ቢኖር በመካከላችን እሱም በኦፒኒየን ካልሆነ በስተቀር በግሉ እንደፈለገ እያደረገ የሚሄድበት ስርዓት አልነበረንም። ስለዚህ እርምጃ ለመውሰድ አይደለም በሀሳብ ደረጃ ለመታገል ከሆነ የድርጅቱ ቃለ ጉባኤዎች እኮ አሉ። ቃለ ጉባኤዎቹ ሊታዩ ይችላሉ። በሀሳብ ደረጃ ያቆርየው ነው ነገር ነው። በመጨረሻ ወደ ውጪ መውጣት የሚባለው በሁለት መንገድ ነው። ከድርጅቱ ጋር ራስን መነጠል አልተመቸኝም፣ ብዙ ነገር ተበላሽቷል፣ ኃላፊነት አልወስድም ብለህ መውጣት ነው። ይህንን ለማድረግ ሞክሬያለሁ። እንዳልጨክን ያደረጉኝ ሴንቲመንታል አታችመንት ከድርጅቱ ጋር ያለ መሆኑ፣ በሴንቲመንት ደረጃ በመንፈስህ ማትቆራረጥባቸው አይነት ሁኔታዎች መኖራቸው ነው አንደኛው። በሁለተኛ ደረጃ ያው መጽሐፉ 2007 ነው የጻፍኩት። ስለዚህ 2007 በመጽሐፍ ደረጃ ህዝቡ እንዲያውቀው አደርጋለሁ የሚል ሀሳብ ነው የነበረኝ። ስለዚህ ዝም አላልኩም። መውጣት በነበረብኝ ጊዜ ለመውጣት ሞክሬያለሁ። ግን መጽሐፍ የህትመት ጣጣ አለው። ያው ሌሎችም ስራዎች አሉ። አልደረሰልኝም። 2007 ቢዘጋጅም በተዘጋጀበት ጊዜ ያው ፓብሊክሊ ወጥቻለሁ ማለት ነው። እንግዲህ ዛሬ የክልሉ የኮሚኒኬሽን ኃላፊ አቶ ንጉስ ጥላሁን የገለጹት ነገር ነበር። አቶ በረከት እንዲያውም ከማገዝ ይልቅ ትምክተኛ ነፍጠኛ በማለት አጎብዳጅና ተላላኪ ሆነ እንድንኖር ታግለዋል የሚል ስሞታ አቅርበዋል። እና እዚህ ላይ ምን ምላሽ ሰጡኛል? በቀደም ዶክተር አብይን አግኝቸው ነበር እና ዝም ብለን በዚሁ በተሰማን ስሜት ነው ማናገረው እና እንዲህ ያደረጉ ደብረ ማርቆስ ላይ ምናምን ላይ እና በቃ አስቸጋሪ ሁኔታ ውስጥ ወድቀናልና ምንድነው ማድረገው ብዬ አነሳውለት። እኔ እኮ የሚገርመኝ አለ ገዱና አናግሬው እንደ በረከት የሚያግዘን የለም ብሎኛል እኮ አለ። ምን ልልህ እችላለሁ? አያግዘንም ካሉ
ምን ማለት ነው? ለዶክተር አብይ እንደ በረከት የሚያግዘኝ ሰው የለም ብሎ እኮ የነገረው አቶ ገዱ ነው። ይሄን ነግሮኛል ዶክተር አብይ አካሄዱ አማራ ክልል ደርሶ መጥቶ የተዋታት እርቅ ለመፍጠር ጥረት አድርጎልናል። እንዲህ አታድርጉ፣ አታካርሩ፣ ነባሮችን አታሳድዱ ብሎ ሊመክራቸው ሞክሯል። በዚህ ጋር በተያያዘ ሲነግረኝ ነው እንደ ገዱ እንደ በረከት የሚያግዘኝ የለም ብሎ ነግሮኛል። እንዴት እንደሆነ አልገባኝም ሚለኝ አቶ ንጉሱ ገዱንስ እንዲህ ብለህ ነበር ብሎ ይጠይቀው። ሌላው ጥረትን የተጨመላለቀ የቤተሰብና የጓደኛ የጎጆ መውጫ አድርገውታል የሚልም ክስ ቀርቦበታልና ጥረት በምን ሂደት ላይ ነበረ? እንደው እንደተባለውስ ጎጆ መውጫ ሆኖ ነበር ጥረት? ትክክል አይደለም። አንደኛ የጥረትን ሲኒየር አመራር በተመለከተ እኔ በግሌ መድቤ አላውቅም። በግሌ ገና ሀብዬ ስመደብ የመንግስት ስራ ላይ የነበሩ ሰዎች ነበሩ። ከመንግስት ስራ ውጭ የነበሩን ሰዎች አለን። ከመንግስት ስራ ውጭ የነበሩን ሰዎች ነን ጥረት እንድናንቀሳቀሰው እንችል የነበረ። መንግስት ስራ ላይ ያሉ ሰዎች ታምራት አዲሱ ሊገቡ አይችሉም ነበር። እኔ መንግስት ስራ ውስጥ አልነበርኩም። እኔ ነኝ በኃላፊነት የተመደቡ። ሰው አልነበረኝም። እኔና ወንዶሰንን የነበር ነው። ሰው መድቡልን ስንል አመራሩ ነው የሚሰጠን፣ ፖሊስ ቢሮ ነው የሚሰጠን። ከሌ ይመደቡ ይላል። እነሱ ያልመደቡት ሰው የለም። ሰው ሲቸግረን ስጡን ብለን ምን ሄደው ክልሉ ጋር ነው። ሲኒየር አመራሮችን የመደቧቸው እነሱ ናቸው። እኔ ከአንድ ቦታ አንድ ቦታ አንስቼ መድቤ አላውቅም። እነሱ ናቸው የሰጡን። የሰጡን የኔን ዘመዶች ነው ሰብስቦ የሰጡን። የታደሰን ዘመዶች ነው ሰብስቦ የሰጡት። እንደዛ ከሆነ ለምን ዘመዶቻቸውን ይሰጡናል? ስለዚህ መልሱ መስጠት ያለባቸው እነሱ ናቸው። እስቲ ስላለፉ ነገሮች እሺ እናንሳ። አቶ በረከት እርሶ በሰሩበት የኢህአዴግ አመራርነት ዘመን በኢትዮጵያ ፍትሃዊ ኢኮኖሚ ተጠቃሚነት የፖለቲካና አሰራር ተሳትፎ ነበር ይላሉ? እንደው ነበር ካሉ በቅርብ ጊዜያት ገንፍሎ የወጣው የህዝብ ብሶትና ቁጣ ከየት የመጣ ነው? እኔ በእውነት ለመናገር እንግዲህ መርሆቻችንን እናስቀምጥ። አንድ የኢኮኖሚና የፖለቲካ ማህበረሰብ የመፍጠር አቅጣጫ ይዘን እንስራ። አንድ ሁለተኛ ፈጣን ልማት እናምጣ። ሁለት ሶስተኛ ከልማቱ ሰፊው ህዝብ በየደረጃው ተጠቃሚ እንዲሆን እናደርግ ናቸው ፖሊሲዎቻችን። ፈጣን ልማት ስለመምጣቱ ጉዳይ ማጠያየቅ ነገር የለም፣ በአይን የሚታይ ስለሆነ አመተናል። ፍትሃዊ ልማት ከማምጣት አኳያ እዚህ ሀገር ለረጅም ዓመታት የሄድንበት መንገድ ፍትሃዊ ልማት እንዲያመጣ የሚያደርግ ነው። አንደኛ የፌዴራል መንግስት ባጀትን እንወስድ። ባጀቱን የሚመድበው ማን ነው? የፌዴሬሽን ምክር ቤት ነው። የህዝብ ተወካዮች ምክር ቤት ነው የሚያጸድቀው። የባጀት ቀመሩን የሚወስነው የፌዴሬሽን ምክር ቤት ነው። የፌዴሬሽን ምክር ቤት ሁሉም ብሔር ብሔረሰቦች የተወከሉበት ነው። ስለዚህ ሁሉንም ግምት ውስጥ ያስገባ ቀመር ከሌለ አይቀበሉትም። ስለዚህ የፌዴራል መንግስት ባጀት የሚመደብበት ቀመር በፌዴሬሽን ምክር ቤት እስከተሰራ ድረስ የመሟገት ለራሱ ጥቅም የመታገል ሲያንሰው አንሶኛል ብሎ የመከራከር መብት የሌለው ክልል የለም። ሁሉም መብት ባለመብቶች ናቸው። ፌዴሬሽን ምክር ቤት በብሔሮች ስለተዋቀረ ማለት ነው። ይሄ ሌጋል አፈጻጸሙ ውሳኔውን የፕሮፖዛል ሀሳብ የሚያመጣውን የገንዘብና ኢኮኖሚ ልማት ሚኒስቴር ይህንን ቀመር የተሰራውን በፌዴሬሽን ምክር ቤት ቀመር ላይ የተመሰረተውን አምጥቶ ለባጀቱን ይሰራል። ባጀቱን ለሁለት ነው የሚያካፍለው፣ ለፌዴራል መንግስትና ለክልሎች ነው የሚያካፍለው። ለክልሎችም ለፌዴራል መንግስት የሚመድበውን ባጀት ፓርላማ ነው የሚያጸድቀው። ፓርላማ ውስጥ ተወካይ የሌለው ክልል የለም። ለእያንዳንዱ ክልል ካልነሰ አድሎ የሚፈጸምበት ክልል ካለ ፓርላማ ላይ ተወካይ ያለው እያንዳንዱ ብሔር። ፓርላማው የገባ ተወካይ ካልተከራከረ የሱ ችግር ነው። ነገር ግን እዛ የተቀመጠው በአጠቃላይ የኢትዮጵያን ህዝቦች ሊወክል፣ በተለይ ደግሞ የራሱን ብሔር ክልል እንዳይጎዳ ለመከላከል ነው። ሴፍቲ ቫልቭ አለ ማለት ነው። እዚህ የፌዴሬሽን ምክር ቤቱም የፌዴራል ስርዓቱም አሰራር
ትክክለኛ አሰራር። ከዛ በተረፈ ኢትዮጵያን አንዱ የኢህአዴግ መርህ ምንድን ነው? ብዙህነት ያለባት ሀገር ሆና እያለ ብዙህነትን በአግባቡ ማስተዳደር አቅቶን ነው ችግር ላይ የወደቅ ነው ትንታኔያችን። ብዙህነትን በአግባቡ ማስተዳደር አለመቻል በብዙ መልኮች ይገለጻል። ለብሔሮች መኖር እውቅና ለመስጠት የመጀመሪያው ነው። የቋንቋ፣ የባህል፣ የታሪክ እኩልነትን አለመቀበል፣ እኩል የመልማት መብትና እድልን አለመቀበል ናቸው። ስለዚህ በመርህ ደረጃ የብሔር ብዝሃነት ባለበት ሀገር እኩል ተጠቃሚነትን ተግባራዊ ካላደረክ በስተቀር ይሄን ሀገር አንድ ላይ ልታቆየው አትችልም። ስለዚህ በዚህ ደረጃ ሁሉንም ክልሎች እንያቸው። ያነሰ ህዝብ ያላት ሀረሪ፣ ተመሳሳይ ቁጥር ያላቸው ጋምቤላ፣ ቤኒሻንጉል እነዚህን የመሳሰሉት አካባቢዎችን ጨምሮ እድገት ያልታየበት ክልል አለ? ትግራይ፣ አማራ፣ ኦሮሚያ፣ ደቡብ፣ ጋምቤላ፣ ሶማሌ፣ አፋር፣ ሀረሪ፣ ቤኒሻንጉል ሁሉም ወደ ላይ መነሳት ጀምረው ነበር። ሁሉም ላይ እድገት አለ። እድገቱ በብዙ ፋክተሮች ይወሰናል። ባላቸው የተማረ ሰው ኃይል ይወሰናል። ለገበያ ባላቸው ቅርበት ይወሰናል። አላቸው የፖለቲካ ድርጅትና አመራር ይወሰናል። አመራሩ ምን ለውጥ እንደሚያመጣ ላሳየህ አንድ ምሳሌ። ጥሩ አመራር ያለው ህብረተሰብ በደንብ ተደራጅቶ አፈሩን ከመሸርሸር ይጠብቃል። ጥሩ አመራር በሌለበት የአፈርና ውሃ ጥበቃ ስራ አይሰራም። ስለዚህ አመራር ማተር ያደርጋል ማለት ነው። ብዙ ፋክተርስ ናቸው ወደ ላይ እየተነሳን ብንሆንም በአለመመጣጠን የሚፈጥሩት። አለመመጣጠን ሊያጋጥም ይችላል። በመሪዎች ስንፍናም ሊያጋጥም ይችላል። እንደዚህ በሚሆንበት ጊዜ የደከመው እየበረታ ከተሻለው እየተማረ በመሄድ ብቻ ነው ልትፈታው የምትችለው። በተረፈ ስርዓቱ እኩልነትንና እኩል ተጠቃሚነትን ለማረጋገጥ በሚያስችል ቅኝት የተደራጀ ስርዓት ነው። ለምንድነው ወጣቶች ወደ አመጽ የገቡት የሚለውን ጥያቄ በሁለት ሶስት ምክንያቶች ለማስረዳት ሞክራለሁ። በተደጋጋሚ በኢህአዴግ ምክር ቤት ውስጥም በኢህአዴግ አመራሩ ዘንድም አንስቼው በደንብ ያልገባቸው ጉዳይ ነው ማነሳል። እንደኛ በመሰለ ፈጠን ብሎ በሚያድግ ሀገር ከሚያጋጥሙት ነገሮች አንዱ ምንድነው? ግብርናው ትንሽ መነሳት ሲጀምር ከገጠር ወደ ከተማ የሚፈልሰው ሰው ቁጥር ይጨምራል። ምክንያቱም ምርት ጨምሯል፣ ከተማ ላይ የኑሮ ደረጃ ሊሻሻል ይችላል። ምርት ጨምሯል፣ ገጠር ላይ ኤፊሺየንሲ ሲጨምር ሌበር ትርፍ መሆን ይጀምራል። ያ ትርፍ ጉልበት ገጠር ላይ ካልተንቀሳቀሰ ወደ ከተማ ነው የሚፈልሰው። ኢትዮጵያ ውስጥ ወደ ከተማ የጉልበት ፍልሰት አለ። ከገጠር ወደ ከተማ አብዛኞቹ የገጠር ትንንሽ ከተሞች በወጣት ጉልበት ታጭቀዋል። ፍልሰቱ ማይቀር ነገር ነው፣ ያው ወደ ከተሜነት ስለሚያመሩ ሀገሮች። ይሄ ፍልሰት እንደሚመጣ አስቀድመን ብዙ አላየ ነው። ከመጣ በኋላ ግን አንዳንዶቻችን አየን። አስፈሪ ነው። ከገጠር ወደ ከተማ ፍልሰት ሲመጣ ይሄንን የህብረተሰብ ክፍል ወደ ስራ ወደ ልማት አስገብተ የሚጠቀምበትን ሁኔታ ካልፈጠርክለት ችግር ይሆናል። ጥያቄዎቹን የወጣቶችን ላስረዳ። የገጠር ወጣቶች እኔ 3 ጥያቄዎች ያሏቸው ይመስለኛል። ከገጠር ወደ ከተማ የሚፈልሱት ወጣቶች አንዱ ጥያቄያቸው ዝም ብለህ ሲምፕሊ ስታይ የስራ እድል ነው። አስተማማኝ ስራ ይፈልጋሉ። አስተማማኝ ስራ እዛው ሳለ አስተማማኝ ገቢ ፍላጎት ነው። ገቢያቸው አስተማማኝ እንዲሆን ይፈልጋሉ። 3 ስራና ገቢ ይፈልጋሉ ማለት ነው። እነዚህ ወጣቶች ናቸው እያደጉ ነው የሚሄዱት። ወጣቶች እያደጉ በሄዱ ቁጥር ትዳር መመስረት፣ ቤት መያዝ ይፈልጋሉ። ቤት የመስራት፣ ትዳር የመመስረት፣ ጎጆ የማቆም ፍላጎት አላቸው። ይሄ ፍላጎታቸው ነው መልስ ሊያገኝ የሚገባው ከኢኮኖሚ አኳያ ማለት ነው። በፖለቲካ መስክ የመብት፣ የተሳትፎ፣ የዲሞክራሲ፣ የመልካም አስተዳደር ጥያቄዎች አሏቸው። ይሄን ጥያቄ ነው መመለስ ያለበት። ይሄን ጥያቄ ለመመለስ ዋናው መንገድ ብዬ ያሰብኩት ግብርናን ማዘመን፣ የገጠር ኢንዱስትሪን ማስፋፋት ነው። የገጠር ኢንዱስትሪ ነው።
ካርከበ ካር አንዱ የምንለያይበት ነገር አርከበ ፓርኮች ሁሉን ችግር ይፈቱታል፣ የውጭ ባለሀብት ሁሉን ችግር ይፈታዋል ይላል። እኔ ፓርኮችም የውጭ ባለሀብትም ሁሉን ችግራችን አይፈታውም። የገጠር ኢንዱስትሪ ነው ልዩ ትኩረት ሰጥተን ልናለማ የሚገባው። ወጣቶቹ በባለቤትነትና በሰራተኝነት የሚሳተፉበትን መንገድ እንፍጠርላቸው። ለዚህ ደግሞ ብዙ እድል አለ። የኮንስትራክሽን ማቴሪያል የሚያመርቱ የአግሮ ፕሮሰሲንግ ተቋማትን ማስፋፋት ይቻላል። የኮንስትራክሽን ማቴሪያል የሚያመርቱ ተቋማትን ማስፋፋት ይቻላል። ይህንን ነው በመፍትሄነት ማስበው። ይሄን ፕሮፖዝ ካደረኩት 2-3 አመት ነው። በ2009 የፓርላማ ስፒች ላይ ፕሬዚደንቱ ባቀረቡት ስፒች ይሄው ተጠቋቁሟል። ይሄው አቅጣጫ ከ2009 እስካሁን 2 አመት አባክነናል። የአመራር ችግር ስላለ ሀሳቡ ኢንትሮዲውስድ ከሆነ በኋላም ይህንን ይዞ ማስፈጸም አልቻለም አቶ ኃይለማርያም። እዚህ ወጣቶቹ ጥያቄያቸው መልስ አላገኙም። እኔ በግል ስለበደልኳቸው ከሌ በግል ስለበደላቸው አይደለም፣ ስርዓቱ ጥያቄያቸውን ስላልመለሰላቸው ነው ወጣቶቹ ለአመጽ የተገፋፉት። በመሀልም እንግዲህ ቀልቀል እያደረኩ ሌሎችም ጥያቄዎች ስለማነሳ ነው ተበረከትና እርስዎ በመንግስት ከፍተኛ ባለስልጣንነቱ በነበሩበት በኢትዮጵያ የሚዲያ ምህዳርን በማጠብ ከፍተኛ ጥፋት ፈጽመዋል ብለው የሚወቅሱ ሰዎች አሉ። የኮሚኒኬሽን ጉዳዮች መስሪያ ቤትን ከማዋቀርና ከመምራት ጀምሮ ተቋሙ በሚዲያው ዘርፍ ላይ ተጽዕኖ ከፍተኛ እንዲሆን፣ በሌላ በኩል ደግሞ ሚዲያውን የሚቃወመውን የፕሬስ ህግ በማጽደቅ ጸድቆ በስራ ላይ እንዲውል ግፊት አድርገዋል ተብለው ይወቀሳሉ። ሚዲያውን እንዳለም የኢትዮጵያ ሚዲያ ወደ ኋላ ከጎተቱ ሰዎች አንዱ አቶ በረከት ናቸው የሚል ቅሬታ ይነሳልና እዚህ ላይ ያሉት ምላሽ ምንድን ነው? ይሄ ትክክል አይደለም። እንግዲህ የመጀመሪያ አዋጆቹ በወቅቱ በቀረቡበት ጊዜ ለማብራራት ሞክሬያለሁ። ህግ ያስፈልገናል። የፕሬስ ህግ ያስፈልጋል። በዚህ አምናለሁ። ብዙ ሀገሮች ብዙ መንግስታት አሏቸው የፕሬስ ህግ፣ የሰለጠኑት ያደጉት የበለጸጉት ሀገሮችም ሳይቀር። የፕሬስ ህጉ የግል ሀሳብን የመግለጽ ነጻነትን ያከብራል። ከፕሬስ ህጉ በላይ ህገ መንግስታችን አንቀጽ 29 የአርቲክል 19 የተባበሩት መንግስታት አርቲክል 19 ግልባጭ ነው፣ ዳይሬክት ግልባጭ ነው። የተባበሩት መንግስታት ከህገ መንግስቱ በላይ ህግ የለም። የፕሬስ ህጉ ለህገ መንግስቱ ተገዥ ነው። ህገ መንግስቱ የሚጻረር ከሆነም ተፈጻሚነት አይኖረውም። ከህገ መንግስቱ የሚስማማ ስለሆነ ብቻ ነው የፕሬስ ህጋችን የሰራው። ስለዚህ ህጉ ጠማማ ነበር የሚባለው ነገር ትክክል አይደለም፣ ትክክለኛ ህግ ነው። ሁለተኛ በኢትዮጵያ በኔ ዘመን ነው የፍሪደም ኦፍ ኢንፎርሜሽን አክት የወጣው፣ የመረጃ ነጻነት ህግ። ጋዜጠኞች መረጃ ያለ ገደብ ማግኘት አለባቸው። መንግስት ምስጢር ብሎ የያዛቸው ወይም ክልከላ ያደረገባቸው ጉዳዮች ካልሆኑ ለብሔራዊ ጥቅምና ደህንነት ሲባል ሁሉ ነገር ክፍት መሆን አለበት ብዬ የፍሪደም ኦፍ ኢንፎርሜሽን አክት እኔና ሽመልስ ከማለን ያዘጋጀ ነው በስራ ላይ እንዲወዱ ከፍተኛ ጥረት ያደረግ ነው። በፕሬስ ህጋችን ላይ ጋዜጠኛ መታሰር የለበትም የሚል አንቀጽ አለ። ፕሪትራያል ዲቴንሽን ህግ ፍርድ ቤት ነው እንጂ የሚያዘው ህግ ፍርድ ቤት ከመተርጎሙ በፊት ጋዜጠኛ ሊታሰር ይገባዋል የሚል ነገር እንዳይኖር ዋስትና እንዲያገኝ አድርገናል። ስለዚህ በእኔ በኩል ትክክል አይደለም። በኢትዮጵያ ውስጥ የመንግስት ቃል አቀባይ ሆኜ ሚዲያ በማንኛውም ጊዜ በነጻነት እንዲጠይቅ በቅርብ በድፍረት ማንኛውንም ጥያቄ ለማስተናገድ ጥረት ያደረኩት እኔ ነኝ። ማንኛውንም ጥያቄ አቶ መለስ በማንኛውም ጊዜ ጥያቄዎች የመመለስ ችሎታም ብቃትም ፍላጎትም ነበረው። ነገር ግን ኢንስቲትዩሽናል በሆነ መንገድ በማስታወቂያ ወይ ኮሚኒኬሽን አማካይነት እንደ ገቨርንመንት ስፖክስ ፐርሰን የአሰራር ጥቅም ላይ እንዲውል መንግስት እንዲጠየቅ መንግስት ማብራሪያ እንዲሰጥ ለማድረግ የተደረገው ጥረት በእኔ በኩል የመጣ ነው። እነዚህም ሁሉ ያደረኩት በኢትዮጵያ የፕሬስ ነጻነት እንዲያብብ ከነበረኝ ፍላጎት ነው። ይሄ እንደተጠበቀ ሆኖ ምህዳሩን የሚያጠቡ ችግሮች አልነበሩም። በሁሉም ሳይድ በራሳቸው በጋዜጠኞች በራሳቸው በሚዲያዎቹ በመንግስት ኃላፊዎች አልነበረም ልል አልችልም። ከዚህ በላይ ማደግ የነበረበት ሚዲያ ነው። ስለዚህ በዛ ለብል ችግሮች
አልነበሩም ብዬ ጨርሼ አይኔን ልጨፍን አልችልም። ይኖራሉ፣ ሁላችንም ከልምድ ልንማርባቸው የሚገባ። በተረፈ ግን እንደ ግል ህጉን በማውጣትም ፐርሚሲቭ ሁኔታ በመፍጠርም ብዙ ጥረት አድርጌያለሁ። በእርሶ ዘመን ሚዲያዎች ታስረዋል፣ ሚዲያዎች ተሰደዋል፣ ሚዲያዎች ገበያ እንዲወጡ ተደርገዋል። ሚዲያዎች ቀጥታም ደግሞ ማስታወቂያ እንዳይሰጣቸው በማድረግ የአቶ በረከት እጅ ነበረበት በእንደዚህ አይነት ነገሮች የሚባልም ነገር ነበርና ከሚዲያው የሚነሳው ይሄን ነገር እንዴት ያሳሩታል? ይሄም ትክክል አይደለም። የተሰደዱ ሚዲያዎች እንዳሉ አውቃለሁ። አንዳንዶቹን እኮ ጋዜጠኞች ራሳቸው ለቪዛ ለማግኘት ተሰደናል፣ መንግስት አሳደደን ብለው በዚህ ቅኝት በመንቀሳቀስ የሄዱ ሰዎችም አሉ፣ እናውቃለን። እዚህ ቁጭ ብለው የጋዜጠኞች ማህበር መሪዎች ወረቀት እየሰጡ ቪዛ ስጧቸው፣ መንግስት አሳዷቸዋል እያሉ ገንዘብ የሚቀበሉባቸው ጋዜጠኞች እንደነበሩ አናውቅም። ስለዚህ ለመሰደዳቸው እኔ ተጠያቂ መሆንበት ምክንያት የለም። በእኔ ላይ ብዙ አርቲክሎች የሚጽፉ በግል ብዙ በዚህም በዛም የመሰላቸው የሚጽፉ ጋዜጦች እኮ እዚህ ኢትዮጵያ ውስጥ አሁንም ድረስ አለ፣ አሁንም ድረስ። ከዛ በተረፈ አመጽ የቀሰቀሱ ለአመጽ ጥሪ ያደረጉ ጋዜጦች ህጋዊ እርምጃ ተወስዶባቸዋል። በዚህ ደረጃ መንግስት የወሰደው እርምጃ ትክክል ነው። እኔ አይደለሁም፣ አቃቤ ህግ ነው የመንግስት ህግ አስከባሪ አካል። አቃቤ ህግ ወንጀል ተፈጽሟል ባለበት ጊዜ ለወሰደው እርምጃ ሁሉ እኔ ተጠያቂ አልሆንም። እሺ፣ የህጉን ጉዳይ ወደ ኋላ እንመለስበታለን። አቶ በረከት እስቲ ወደ ምርጫ 97 እንምጣና ምርጫ 97ን ተከትሎ ለደረሱ ችግሮችን በተቃዋሚዎች በጣም ስሞት ይጠለጠላል፣ ይከሰሳሉ። በወቅቱ ኢህአዴግን ወክለው ከተቃዋሚዎች ጋር ድርድር ያደርጉ ነበርና ከነሱ ጋር የሚስማሙባቸውን ሀሳቦች መልሰው እየቀየሩ ይክዱ ነበር የሚል ነገርም አለ። እንዲሁም ዶክተር ብርሃኑ ይህን ጉዳይ በመጽሐፋቸው ላይ አንስተውታልና ይህን ጉዳይ በተመለከተ ነው ይላሉ። ከ97 ምርጫ ማግስት ካለው ቀውስስ ራሱን ከተጠያቂነት ንጹህ ነኝ ይላሉ። አዎ እንግዲህ ምንድነው ምርጫ 97 ተጠያቂ የምንሆንበት ገጽታ አለ እንደ ኢህአዴግ። እዛም ላይ ምርጫ 97 ተቃዋሚዎች ነዳጅ አርከፍክፈውበት ሊሆኑ ይችላል። ነገር ግን ለመቀጣጠል የተመቸ ህብረተሰብ ሆነን ነበር። ሰፊ የወጣት ስራ አጥነት ጉዳይ ነበር። ይህን የወጣት ስራ አጥነት ሁኔታ ነው ተቃዋሚዎቹ ሊጠቀሙበት የሞከሩት። ስለዚህ ያን የወጣት ስራ አጥነት ማን ፈጠረው ብትል ኢህአዴግ ነበር ስርዓቱን የሚመራው። ኢህአዴግ ስራውን ያልሰራው ስራ ስለነበር የተፈጠረ ስራ አጥነት አለ። ለዚህ ኃላፊነት እንወስዳለን። ተከታታይ እሳት በማዘጋጀታችን እንጨቱን በማቀራረባችን ማለት ነው። እዚህ እንጨት ላይ ነዳጅ ያርከፈከፉት ተቃዋሚዎች ናቸው። እዛ እኔም ጥላቻ ፖለቲካ በሰፊው ነበር የዘመተው። ሁለተኛ በተቻለ መጠን ችግሮችን ለማብረድ ነው የሞከርነው። እኔም በመጽሐፌ ላይ እንግዲህ ዶክተር ብርሃኑ በመጽሐፉ እንደሚተማመነው ሁሉ እኔም በመጽሐፌ ነው የምተማመነው። በመጽሐፌ ላይ እንደገለጽኩት አንደኛው ጉዳይ ምርጫውን ተቃዋሚዎች ከመጀመሪያው በአመጽ ወይ በሰላማዊ ምርጫ የሚል አማራጭ በያዙበት ጊዜ በሰላማዊ ምርጫ ብቻ ነው መሆን ያለበት። ይሄ እንዳይሆን ከፈለግን መንገዱን እናስፋው፣ ዲሞክራሲውን እናስፋው ብለን የኢህአዴግ ስራ አመራር ውሳኔ ነው። እኔ እኮ ነኝ ከመስከረም ጀምሮ ሙግት በሚዲያ እንዲካሄድ በር የከፈትኩት። ሙግት 97 ምርጫ ከ97 3 ወር ነው የምርጫ ክርክር በህጉ የሚፈቀደው። ክርክሩ የተጀመረው መስከረም ላይ ነው። ምርጫው የተካሄደው ግንቦት ላይ ነው። 9 ወር ሙሉ ክርክር እንዲካሄድ ያደረኩት እኔ ነኝ። ሚዲያው እኔ ነበር የምመራው። የክርክር ሀሳቦቹን ለተቃዋሚዎች ያቀረብኩት አብዛኞቹን እኔ ነኝ። ኢንተር አፍሪካ ግሩፕ ነበር። እነሱንም ግፊት አድርገን እንዲደግፉን ጠይቀን ተደጋግፈን የሄድንበት ሁኔታ ነው ያለው። ከምርጫ 97 ከመስከረም ጀምሮ ነው ዴሞክራሲውን ያሰፋ ነው። ክርክር ከተባለ ብርሃኑ ነጋ አይደለም ክርክር መድረክ የከፈተው እኔ ነኝ። ዲቤት የሚባለው ነገር በክርክር ነበር ማምነው። አሁንም ከአማራ ክልል ጋር እየተሟገትኩ ያለሁት ወጥተን እንሟገት ህዝብ ፊት እያልኩ ያለሁት እኔ ነኝ። በአዋጅ በአስተዳደራዊ መመሪያ እንሂድ የሚሉትን መሪዎች ትቼ 97 ላይ ዴሞክራሲውን በማስፋት የጀመረው ኢህአዴግ ነው። የኢህአዴግን ውሳኔ ተከትዬ ነው የተንቀሳቀስኩት። የክርክር እድሎቹን ያሰፋሁት እኔ ነኝ። እዚህ ለምን በዴሞክራሲ በማጥበብ ከሰሳለሁ?
እሺ አቶ በረከት እውነት 97 ምርጫ ኢህአዴግ አሸነፈ? በጣም ያሸነፈባቸው ቦታዎች አሉ፣ የተሸነፈባቸው ቦታዎች አሉ። በድምር ግን አሸንፏል። የ2002 አሸንፋቸዋል። 100% አሸንፈናል። 100% ያሸነፍንበት 2002 ስህተቶች ያልነበሩት ምርጫ ስለሆነ አይደለም። ነገር ግን በእነዚህ 5 ዓመታት ኢህአዴግ የተሻለ ክሬዲቢሊቲ ያመጣበት የልማት ስራ ሰርቷል። ኢትዮጵያ ሚሌኒየም ከተከበረ በኋላም በልዩ ልዩ መድረኮች እየገለጽኩት እንዳለው ፓርቲው ራሱ ኢህአዴግ ራሱ ወደ መኩራራት የሄደባቸው ስኬቶች ነበሩት። ወደ መኩራራት ፓብሊኩንም በዚህ አቅጣጫ ነበር ለመምራት የሞከረው ሰው ስኬቶች ነበሩት 2002 ምርጫ ላይ። 2007ም ቢሆን ኢህአዴግ አሸንፏል። አሸንፏል የምልበት ምክንያት ጥሩ ስለነበር አይደለም። ብዙ ብልሽቶች ነበሩ 2007። ህብረተሰቡ ግን አማራጭ የለኝም ብሎ ኢህአዴግን ተስተካከሉ እንመርጣቸዋለን ብሎ እድል ስለሰጠው ነው የተመረጠው። እዚህ ምርጫዎቹን አላሸነፈም ልትል አትችልም። ኮሮጆች አይሰረቁም ነበር አቶ በረከት? ኮሮጆች የተሰረቁባቸው አጋጣሚዎች አሉ። እኔ ራሴ 92 ላይ እኮ ደቡብ አቶ አሰፋ ብሩ ምርጫ ቦርድ በነበሩበት ጊዜ ደቡብ ላይ የምርጫ ኮሮጆ ተሰርቆ ባንድ ወረዳ ኢህአዴግ አባላትን ቀጥተናል። ይህን ያደረጉ ሰዎች ትክክል አይደላችሁም ብለው ሰነፍና ደካማ አመራር ባለበት ቦታ ሁሉ አቋራጭ መንገድ እንደዛ ነው። ስለዚህ ሞር የዚህ አይነት ዝንባሌዎች እያደጉ የመጡ ዝንባሌዎች ሊሆኑ እንደሚችሉ ገምታለሁ። ኢህአዴግ እየደከመ ሲሄድ በዚህ አቅጣጫ ለመሄድ የሚደረግ ጥረት የድርጅት መመሪያም ባይሆን በየአካባቢው ያለ የውሸት ሪፖርት ማቅረብ የለመደ ኃይል ይህንን ለማድረግ የሚችልበት እድል ዝግ አይደለም። ስለዚህ የምርጫ ኮረጆዎች በፓተርኑ እሱ አይደለም። ነገር ግን 92ም አይቼዋለሁ ያጋጠሙበት ጊዜ አለ። አቶ አሰፋ ብሩ ማስተካከያ ተብሏል። ድጋሚ ምርጫ የሚካሄድባቸው ቦታዎች ኢሬጉላሪቲ የሚባሉት እኮ እንደነዚህ አይነት ቦታዎች ናቸው። ኢሬጉላሪቲ የተካሄደባቸው አካባቢዎች አሉ። 97 ላይ 32 ቦታዎች ናቸው ኢሬጉላሪቲ የነበረባቸው። 31ዱ አካባቢ ቅንጅት ነው ኢሬጉላሪቲውን የፈጠረው፣ አንዱን ኢህአዴግ ነው የፈጠረው። የጋራ አጣሪ ኮሚቴዎች ያረጋገጡትን ነው የምነግርህ። አንድ ብዙ ነው ትንሽ ነው ሊያከራክር ይችላል። መጥፎ መሆኑ ግን አያከራክርም። እንደው አብዛኛው ህዝብ ጋር ያለ ጥያቄ አለ። የምርጫ ቦርዱ በኢህአዴግ ተጽዕኖ ስር ያለ ነው። ገለልተኛ የሚባሉትም አካላት ከምርጫው ጋር የተያያዙ በኢህአዴግ ተጽዕኖ ስር ያሉት በመሆናቸው ምርጫው ያን ያህል ንጹህና ገለልተኛ ሊሆን አይችልም ይባላል። እዚህ ላይ ምን ይሉኛል? ገለልተኛ ነበር ምርጫ ቦርድስ? ምርጫ ቦርድ ገለልተኛ ነበረ። በጣም ትልቅ አክብሮት አለኝ ለአቶ ከማል በድሪ። በጣም ትልቅ ሰው ነበር አቶ ከማል በድሪ በነበረበት ጊዜ። አቶ አሰፋ ብሩ ነፃና ገለልተኛ ሰው ነው ከመጀመሪያ። በኋላ ከአቶ ከማል በኋላ የመጡት የቦርድ አባላት ደግሞ ዶክተር መርጋ እሳቸውና የእሳቸው ቲም ደግሞ ኢህአዴግና ተቃዋሚዎች አንድ ላይ ሆነን ተመካክረን ያዋቀርናቸው ናቸው። በጋራ ነው ቁጭ ብለን ተነጋግረን ያዋቀርናቸው። እጩዎች ያቀረብን፣ እጩዎች ሎንግ ሊስት ያቀረብን። ሎንግ ሊስቱ ሁሉም ተስማምተንባቸው ለአቶ መለስ ቀረበ። የተስማማንበት ሰው ሆኗል። ያልተስማማንበት ሁላችንም አይሆንም ያልነው ሰው የለም። ስለዚህ ገለልተኞች ናቸው። ችግሩ ያለው ኢምባላንስ አለ በተቃዋሚና በኢህአዴግ መካከል። ኢህአዴግ ለረጅም ጊዜ ጠንካራና ግዙፍ ድርጅት ነበር። ተቃዋሚዎች የተበታተኑና የደከሙ ድርጅቶች ናቸው። በእነዚህ ኃይሎች መካከል የሚካሄድ ምርጫ ውድድር ኢህአዴግ ማሸናፊ ሆኖ የሚወጣበት መሆኑ አያጠራጥርም። አሸናፊ በሆነ ቁጥር አድሎ የሚባለው ነገር ክስ የሚቀርብበት መንገድ ምርጫ 97 መጽሐፌ ላይ የሁለት ምርጫዎች ወግ ስለ ጣት ያቀረብኩትን ታስታውሰው ይሆናል። ምርጫ ቦርድ ጣት አከፋፍለን ቅንጅትን ጣት ተብሎ ጣት ለሁሉም አዳርሶ እችን የመሰለችውን ጣት አንዱ ስለወሰዳት አድሎ ፈጸመ፣ ለኢህአዴግ ስለሚያደላ ነው ብለው ተከሷል። ኢህአዴግ ከጣት ጋር ምንም አይነት ግንኙነት እንዳልነበረው በመጽሐፉ ላይ አስቀምጨዋለሁ። እንደዛ አይነት ቀልዶች ናቸው የሚጋብዙት። እንደው ከዚህ ከምርጫውና ከፓርቲዎች ጋር ካነሳን ዘንዳ ፓርቲዎች እንዳይደራጁና
ጠንካራ ሆነው እንዳይወጡ ኢህአዴግ የራሱ አስተዋጽኦ እንዳደረገ ይነገራል። እንዲሁም አንዳንድ ፓርቲዎች ውስጥ አባላትን የራሱን አባሎች በመክተት ሁላ ፓርቲዎችን የማፍረስ እንቅስቃሴ ይሰራ ነበር ይባላል እና እዚህ ላይ ምን የሚሉት ነገር አለ? እውነቱን ለመናገር እኔ ስለ ኢህአዴግ ነው የማውቀው። ራስ ኢህአዴግን ለማደራጀት ነው እድሜ ልክ የሰራሁት። ኢህአዴግ ከተቃዋሚዎች ፓርቲዎች ጋር እንደ ፓርቲዎች ተቀብያቸው ስደራደር ቁጭ ብለን ስንጨቃጨቅ ኖረናል። የፖለቲካ ስራ የምሰራው በኢህአዴግ ውስጥ ነው የነበረው። ኢህአዴግ የፓርቲዎች መደራጃ ምህዳርን ፈጥሯል። ዴሞክራሲው መልቲ ፓርቲ ሲስተም መሆን አለበት ብሎ ኢህአዴግ አምጥቶታል። ኢህአዴግ እነዚህን ተቃዋሚዎች የሚፈራበት ምክንያት አልነበረውም። ያልነበረው ለምንድን ነው? በተደጋጋሚ እንደምንለው ፕሮግራም እኮ ያለው ፓርቲ አልነበረም። የጠራ ፕሮግራም ይሄ የሚያታግል ኢሹ ያለው ፓርቲ ነበረ የምትለው አይደለም። የጠራ ፕሮግራም የሌለው ፓርቲ እንዴት አድርጎ ኢህአዴግን ሊያስፈራው ይችላል? በራሳቸው ውሱን ነው አቅማቸው። ከልክ በላይ ኢህአዴግን እንደሚፈታተኑ ተደርጎ ሊቀመጥ የሚችል አይመስለኝም። ስትራክቸራል ችግር አለ፣ ስትራክቸራል ችግር አለ። በዚህ ግዙፍ ፓርቲ አለ፣ በዚህ ደካማ ፓርቲዎች አሉ። ውድድሩ ባልተመጣጠኑ ኃይሎች መካከል መሆኑ አይቀርም። ሁለተኛ ኢህአዴግ የአርሶ አደር ጥያቄ መልሷል። የአርሶ አደር ጥያቄ የመለሰ ፓርቲ የአርሶ አደር ድጋፍ ያገኛል። ስለዚህ ተቃዋሚዎች ገጠር ላይ ብዙ መሰረት አልነበራቸውም፣ ገጠርም ላይ አይሰሩም ነበር። ስለዚህ ተቃዋሚዎቹ በራሳቸው ምክንያት ነው ደካሞች የሆኑት፣ ስትራክቸራል በሆነው ምክንያት ነው ደካሞች የሆኑት። ይሄ ማለት ኢህአዴግ እዚህ አንድ ኢህአዴግ አባል እዛ ሌላ ኢህአዴግ አባል ተቃዋሚዎች ላይ ችግር አልፈጠረም አልልህም። እንደዛ የሚያደርጉ አባላት ይኖሩናል። እንደዛ የሚያደርግ አባል አታጣም። በአንድ አሳፋሪ ነገር ልንገር፣ ከፋ ሸካ ላይ ዶክተር አሸብርና የከፋ ዞን ኢህአዴግ እጩ በተወዳደሩበት ጊዜ አንዲት ወንበር ነች የነበረችው የተቃዋሚ እድል የነበረችው። ያችንም ለማሳጣት የተደረገውን እንቅስቃሴ አውቃለሁ። መጥፎ እንቅስቃሴ ነው የነበረው። እንዲህ አይነት አሳፋሪ ነገር የሚሰሩ ሰዎች በውስጣችን አልነበሩም ልልህ አልችልም፣ ነበሩ። ነገር ግን ኢህአዴግ እንደ ድርጅት ቀጣዩ ምርጫ አላውቅም። ባለፉት ምርጫዎች ግን በአብዛኛው እጅግ በአብዛኛው ተወዳድሮ ለማሸነፍ ጥረት ነው ያደረገው። ተቃዋሚዎቹን በራሳቸው ድክመት የተሸነፉ አድርጌ ነው ማያቸው። እሺ፣ እስቲ ወደ ሰሞነኛ ነገር እንምጣና አቶ በረከት በሙስና ክስ በቅርቡ ታስረው በቅርቡ የተፈቱት የቀድሞ የገቢዎችና ጉምሩክ ባለስልጣን ዳይሬክተር አቶ መላኩ ፈንታ አቶ በረከት በስራ ላይ ጫና ያደርጉብኝ ነበር ሲሉ ለሪፖርተር ሰፊ ቃለ መጠይቅ ሰጥተዋል። አንብቦት ይሆናል ብዬ እገምታለሁ። እና አንድ ካሜራ ሳትቀርጥ አስገባ ብለው እንደተጫኗቸውና በዚህ እንደጠመዷቸው ገልጸው ከብአዴን ለመገለላቸውና ለማተሰራቸው እንደ አንድ ምክንያት የእርሶን ስም ያነሳሉ። ምን ይላሉ እርሶ በዚህ ጉዳይ ላይ? ይሄ ትክክል አይደለም። አንደኛ ከአቶ መላኩ ጋር ለረጅም ጊዜ መልካም ግንኙነት ነው የነበረኝ። መልካም ከአቶ መላኩ ጋር ለመጨረሻ ጊዜ በአካል የተያየ ነው ከመታሰሩ በፊት ማለት ነው። የብአዴን ማዕከላዊ ኮሚቴ ሂስና ግለ ሂስ ላይ ነው። ያኔ በነበረው መድረክ በበኩሌ ሂስ አድርጌዋለሁ። ሁላችንም አንዱ በመሰለን ላይ ሂስ እንደራረግ ነበር። ሂስ እንደራረግ እኔ ያቀረብኩበት ሂስ ምንድን ነው? አቶ መላኩ የገቢዎችና ጉምሩክ መስሪያ ቤትን በደንብ እየመራኸው አይደለም። ገብረ ዋህድ የሚባል ሰው በአንተ ስራ አለ። አገሩን ሁሉ እያሰቃየ ነው። በጣም ብዙ ጥፋት ይፈጽማል ይባላል። ገብረ ዋህድ ልቅ ሄዷል። አንተ መሪ ሆነህ ለምንድን ነው ማትቆጣጠረው? ያንተ ኃላፊነት አይደለም ወይ ብዬ አቶ መላኩን ሂስ አድርጌዋለሁ። የኔ ሂስ እዚህ ላይ ነው የሚያጠነጥነው። ለሂሱ የሰጠኝ መልስ አለ። ለጊዜው ምን መልስ እንደሰጠኝ ጊዜው ስለሄደ አላስታውስም። ሂስ ማድረጌ ነው ማስታውሰው። ሂሱን በቅንነት ነው ያቀረብኩት። አቶ መላኩ በስሩ ያለው ሰው የሁሉ ነገር አዛዥ ሆኖ መሄዱን አልቀበልም ነበር። እንደፈለገ ነበር የሚያደርገው። አቶ ገብረ ዋህድን ማያውቅ ሰው የለም። አቶ ገብረ ዋህድ የፈጸማቸውን ስህተቶች ማያውቅ ሰው የለም። ይቅርታና አቶ በረከት የዛን ጊዜ እርሶ ደረጃ ወይም እርሶ ያነበሩበት ፖዚሽን ምንድን ነበረ?
ማዕከላዊ ኮሚቴ አባል ነኝ። የኮሚኒኬሽን አባል ነኝ። ነገር ግን የብአዴን ስራ አስፈጻሚ ስብሰባ ማዕከላዊ ኮሚቴ ስብሰባ እያንዳንዳችን በስራችን ላይ ባጠፋ ነው በሚታየን እንወቃቀሳለን። ስለዚህ በዚህ መንፈስ ነው ማቀርበው። ሂስ ነው። ይህንን አስተካከል፣ ህዝብ እየተበደለ ነው፣ ብዙ ሰው እየጮኸ ነው፣ አስተካከል ብዬ ሂስ አድርጌዋለሁ። አቶ መላኩ ሂስ የመጀመሪያም የመጨረሻም ይሄ ነው የነበረው። በዚህ የተነሳ አልተጣላንም። አቶ መላኩንም ኃላፊነትህን በአግባቡ ተወጣ ነው ያልኩት። እንዲህ አድርገኛል እንደዚህ አድርገኛል የሚል ነገር አልነበረኝም። ከዛ በኋላ በአቶ መላኩ ጉዳይ ወቀሳ የሚቀርብብኝ በብአዴን ፖሊት ቢሮ በብአዴን አመራር ነው። እሱን ታሪኩን አጫውታለሁ ከታሰረበት ሁኔታ ጋር አያይዤ ማለት ነው። ስለ ካሜራ በኋላ እመጣልሃለሁ። የካሜራውን የሰማሁትን ነገር አቶ መላኩ ከመታሰሩ አንድ ቀን ቀደም ብሎ ከባህር ዳር ወደ አዲስ አበባ እመጣለሁ። እኔ ባህር ዳር ነው የነበርኩት ይመስለኛል። ወደ አዲስ አበባ እመጣለሁ። አቶ አሊ ሱሌማን ይደውልልኛል። ለምን ፈለከኝ አልኩት። በጸረ ሙስና የተያዙ ሰዎች አሉ፣ መግለጫ ልንሰጥ እንፈልጋለን ይለኛል። ኮሚኒኬሽን ነው የነበርኩት ያን ደን ጥሩ ና ቢሮ ያለው ከመጣ አልኩት። ቢሮ የመጣ እና አቶ መላኩ ታስረዋል አለኝ። ለመጀመሪያ ጊዜ የምሰማው ከሱ ነው። ለመጀመሪያ ጊዜ የምሰማው ከሱ ነው። በምን ነው በሙስና አለኝ። ፋይን መግለጫ መስጠት ትችላላችሁ፣ መግለጫው እንደዚህ አድርገህ ብታዘጋጀው ጥሩ ይሆናል። ጸረ ሙስና ኮሚሽን ስለመጣ ማለት ይሄን አድርገን የኢህአዴግ ስራ አስፈጻሚ ኮሚቴ በማግስቱ ስብሰባ ይጠራል። በማግስቱ ስብሰባ ተጠራ። ወደ ስብሰባ ሄዳለሁ። ወደ ስብሰባ ሲሄድ የኢህአዴግ ስራ አስፈጻሚ ኮሚቴ ትልቅ ኮሪዶር፣ ሰፊ ኮሪዶር ላይ መግቢያ አለ። ወደ አዳራሹ ከመግባታችን በፊት እዛ አካባቢ ኩኪስ ምናምን የሚቀመጥበት ቦታ አለ። እዛ አካባቢ አቶ አባይ ወልዱና አቶ ደመቀ ቆመው አያቸዋለሁ። እኔ አርፍጄ ነው የምመጣው። ገና ስብሰባ አላለቀም፣ አልተጀመረም፣ ግን እመጣለሁ። ስመጣ ሁለቱ ፊታቸው ጠቁሯል፣ ሲነጋገሩ አያቸው ቆይተዋል። ስመጣ አቶ ደመቀ ወደ እኔ መጣ እና አቶ ደመቀ መጣ። እንደምን አደራችሁ ስል ይሄ ሰው የሚያደርገውን ታያለህ ወይ አለኝ። ማን አልኩት። አቶ ኃይለ ማርያም አለ። ምን አደረገ አልኩት። እኔን ሳያማክር እና አቶ መላኩን አሰራቸው አለኝ። እና ምንድነው አልኩት። አንድ የማዕከላዊ ኮሚቴ ሳያማክር እንዴት ያስራል ይለኛል። ከአቶ አባይ ወልዱ ጋር አንድ ላይ ስለነበሩ ተመካክረውበት እንደመጡ ገብቶኛል። አቶ ደመቀ ስማ፣ ጸረ ሙስና ትግል ይካሄድ እንላለን። ጸረ ሙስና እርምጃ ሲወሰድ እኛ ሳናውቀው እያል የማደናቀፍ ስራ ልንሰራ አይገባንም። አሁን መንግስት አቶ ኃይለ ማርያም ይህን ትግል ጀምሮት ከሆነ ነፃ ነው፣ ይውሰድ። መሪ ነው፣ ችግር አለ ብሎ ባመነበት አቃቤ ሕግን ጸረ ሙስናን አዞ ሊያሰራ ይችላል። ስለምን አደረክ አትበል፣ አንተም ጥሩ አይደለም። ይልቅስ አንተም በሙስና የተበላሸ ሰው ካለና የምትታገለው ካለ የራስህን እርምጃ ታገልና አስመስክር። ሰው መታገል ሲጀምር አታስቆም አልኩት። ይሄን ነው የሰጠሁት ምክር። እኔ ይታሰር አይታሰር አልልም። ነገር ግን ማዕከላዊ ኮሚቴ ስለሆን እኛ የህግ ልዕልናን ተጻረን እኛ ሳንፈቅድ መታሰር የለበትም መርህ የሚል መርህ ሊኖር አይችልም። ማዕከላዊ ኮሚቴ ህግ የሚፈልገውን ሰው የሚያድን ዋሻ መሆን የለበትም። መርሁ እሱ ነው። ህግ የሚፈልገው ከሆነ በማዕከላዊ ኮሚቴ ጥላ ከለላነት፣ በአማራነት፣ በትግራይነት ነፃ መውጣት የለበትም። በዚህ አላምንም። ህግ ነው፣ ለሁላችንም እኩል ይሰራል። መላኩ በለው፣ በቀለ በለው፣ ታምራት በለው፣ ስዬ በለው፣ ለሁላችንም እኩል መስራት አለበት። ስለዚህ አቶ መላኩ ስራት ይሄ ነው። ከዛ በኋላ ግን እኛ ሳናውቀው ፖሊት ቢሮ ሳያውቀው ማዕከላዊ ኮሚቴያችን ሳያውቀው የሚል አጀንዳ መሆን ጀመረ። በውስጣችንም አከራካሪ መሆን ጀመረ። እንዴ እኛ እያወቅነው ነው ወይ እየፈቀድን ነው የሚታሰረው? ህጋዊ ስልጣን የለንም እኮ ይታሰር አይታሰር ለማለት። ህጋዊ ስልጣን የፍርድ ቤትና የአቃቤ ህግ ነው። ይታሰር አንድ ሰው የመጨረሻው ፍርድ ቤት ነው የሚበይነው እንጂ ማዕከላዊ ኮሚቴ አይደለም። እና ማዕከላዊ ኮሚቴው
አቅጣጫ ስቷል። በዚህ ስንጨቃጨቅ አንዱ የሚቀርብብኝ ወቀሳ ለምንድነው ማዕከላዊ ኮሚቴ ሳያውቀው እንደሚለው? እኔ አላሳሰርኩም፣ እንዲታሰርም መመሪያ አልሰጠሁም። ከታሰረ በኋላ ነው ያወቅኩት። ካወቅኩ በኋላ ደግሞ ህጉ የራሱን ኮርስ መውሰድ አለበት። ለመላኩ ሲባል ለበረከት ሲባል የሚቆም ህግ መኖር የለበትም። ይሄ ነው የተቀመጠው ነገር። አንደኛው ጉዳይ ከዚህ በኋላ አሁን መላኩ ሲወጣ ከካሜራ ጋር ከመሳሰለው ጋር የሚያያይዘው ነገር አለ። በዚህ ረገድ ከኔ ጋር የሚያያዝ 5 ሳንቲም ነገር የለም። የባለቤቴ ታናሽ ወንድም አለ ፊልም ሰራለሁ ብሎ ክሬቲቭ አርትስ ውስጥ በጣም ኢንተረስት ያለው ልጅ ነው። ሰራለሁ ብሎ ስፖንሰር ፈልጎ ካሜራ ያገኛል። ካሜራ አመጣ፣ ግብር ክፈል አሉት። ግብሩን ከካሜራው 3 ዋጋ በላይ። ይሄ ልጅ ምንም የለውም። አሁን የመጀመሪያ ዲግሪውን ይዞ ስራ የሌለው ልጅ ነው። ስፖንሰር ፈላልጎ ነበር ሊሰራ የሚሞክረው። ጀስት ግብር ክፈል አሉት። ግብሩን ቆልለው አመጡበት። አልችልም አለ። ወሰዱት። እኔ ሰማሁ ግብር ካልከፈልክ የምትወስድበት ምክንያት የለም፣ መንግስት ትክክል ስራ ሰርቷል አሉት። መንግስት ትክክለኛ ስራ ሰርቷል። ግብር አልከፈልክም ወይም የምትከፍለውን ክብር ክፈልና ውሰድ ብሎት አልወስድም ካለና መንግስት ከወሰደው ጫና ባድርግ እኮ አስወጥቼ ነበር ማሰጠው። ችሎታ አለህ አይደል የሚሉኝ የባለቤቴ ታናሽ ወንድም ነው። ለምን ካሜራው እጁ እንዲገባ አላደረኩ? ይሄ ካሜራ መንግስት ወርሶታል። መንግስት የወረሰበት ምክንያት ትክክል ነው። ምንም ይሁን ምን የግብር ስርዓቱን ተከትሎ መክፈል ነበረበት። ካልከፈለ አይወጣለትም። የኔ ባለቤቴ ወንድም ስለሆነ የከሊቴ ባለቤት ወንድም ስለሆነ የሚባል ነገር የለም። በዚህ መላኩን ልቀየመው አልችልም። ብቀየመው ኖሮ መላኩ ይሄን አደረገኝ ብል ኖሮ መላኩን አድርግልኝ እባክህ ብለው እምቢ የሚለኝ አይመስለኝም። ግንኙነታችን ጥሩ ነው የነበረው። ልጠይቀውም አልፈለኩም። በዚህ ደረጃ መላኩ አሁን ታምራትም ተነስቶ በረከት ነው መለስ ነው፣ ከሌም ተነስቶ በረከት ነው መለስ ነው እንደሚባለው የዛ አካል የሆነ ዘመቻ ነው። ግን ብዙ ከኔ ጋር የሚያያዝ ነገር የለውም። መላኩ ጋር ለረጅም ጊዜ በጣም ጥሩ ግንኙነት ነው የነበረን። ሂስ ያደረኩት ያችነች ህግ ሲጠይቀው ህግን ኦብስትራክት ላደርግ አልችልም። ህግ ይጠይቀዋል። በህግ እንዲጠየቅ ያደረገው አቶ ኃይለ ማርያም ነው። አቶ ኃይለ ማርያም የሀገሪቱ ጠቅላይ ሚኒስቴር ነው። አመነበትም አላመነበትም እንዲጠየቅ አድርጎታል። የህግ ሂሳቡን ማወራረር ያለበት ከህግ ጋር ነው፣ ከኔ ጋር አይደለም። በዚህ መልክ ነው ይህን ጉዳይ መመለከት የምችለው። እንደው አቶ ኃይለ ማርያም ነፃ ናቸው ማለት ይቻላል? ነፃ እንዳልነበሩ ሲገልጹ ነበረ። ጫና ይደረግባቸው እንደነበረ፣ ስልጣናቸው በአግባቡ ሊጠቀሙበት እንዳልቻሉ፣ ይሄ አስቂኝ እጃቸው ተይዞ እንደነበረ ነው የሚናገሩት። አስቂኝ ነው። በዶክተር አብይና በአቶ ኃይለ ማርያም መካከል የህጋዊ ስልጣን ልዩነት አለ። የህጋዊ ስልጣን በኢትዮጵያ ህገ መንግስት የተደነገገው ከፍተኛው ያስፈጻሚው አካል ስልጣን በእጃቸዋል። ዶክተር አብይ በዚህ ስልጣን ተጠቅሞ መወሰን ከቻለ ማንም ከኋላ ሊጎትተኛ አይችልም ብሎ አምኖ መወሰን ከቻለ አቶ ኃይለ ማርያም የማያደርግበት ምክንያት የለም፣ የራሱ ድክመት ካልሆነ በስተቀር። የሱ ስልጣን ከቲፒኤልኤፍ አይመነጭም። የሱ ስልጣን ከባዕድን ነባሮች አይመነጭም። ከህገ መንግስቱ ነው የሚመነጨው። ወይ ህገ መንግስቱን አያውቀውም ነበር ማለት ነው አቶ ኃይለ ማርያም። ማፈር ካለበት ህገ መንግስቱን አላውቀውም ነበር፣ በዚህ ደረጃ ስልጣን የሚያጎናጽፍ መሆኑን አላውቀውም ነበር ብሎ በዚህ እያፈረ መናገር አለበት። እከሌ እንዲህ ያደረገኝ የሚል ነገር ለኔ ኢትዮጵያ ውስጥ ማንኛውም ባለስልጣን በየትኛውም የኃላፊነት ደረጃ ያለ ባለስልጣን እከሌ አላሰራ አለኝ የሚለውን ነገር አልቀበልም። ውሸት ነው። ማያሰራው ወይ የራሱ ስንፍና ነው ወይ የስርቆት አመለካከቱ ነው። ዞር በል ማለት ይችላል ማንኛውንም ሰው። እንኳን ህገ መንግስታዊ ስልጣን ያለው ሰው፣ ማንኛውም ዜጋ ህገ መንግስታዊ መብት ያለው ሰው መጥፎ ነገርን ዞር በል ማለት ይችላል። ይሄን ካላደረገ አቶ ኃይለ ማርያም የራሱ ችግር ነው። እኔ በማዝንበት ደረጃ በማፈርበት ደረጃ ህገ መንግስቱንም አያውቀውም ነበር የሰውዬ ማለት ነው። ከህገ መንግስት ዲራይቭድ የሆነ ስልጣን ይዞ ስልጣን አልነበረኝም የሚል ሰው ህገ መንግስቱን አያውቀው። በሳድ ኢትዮጵያ በዚህ ሰው መመራቷ በጣም ያሳዝነኛል።
እሺ አቶ በረከት ሰሞኑን ከትላንት ወዲያ የለቀቃችሁት መግለጫ አለ እርሶና አቶ ታደሰ ዝምታ ለበግም አልበጃት ያላችሁት ግልጽ ደብዳቤ አለ ለብአዴን የጻፈና እዛ ላይ የቀድሞ ጠቅላይ ሚኒስትር አቶ ታምራት ላይኔ በጥፋቱ በፍርድ ቤት መታሰራቸው ታስሯል የሚል ሀሳብ ተናግረዋል ወይም አስተላልፋችኋል። ይህም የሚያጠናክር ሀሳብም ለኤፒ በሰጡት መግለጫ ላይ ተናግረው ነበርና አቶ ታምራት በምን አይነት ጥፋት ነበር የታሰሩት? አቶ ታምራት በምን አይነት ጥፋት ነው የታሰሩት የሚለው ያው በአደባባይ የወጣው ጥፋት ከሼህ መሐመድ አላሙዲ 10 ሚሊዮን ዶላር ወስደው ለግላቸው አውለዋል በሚል ነው። በራሳቸው እጅ ጽሁፍ በፋክስ ለሼህ መሐመድ ፋክስ ያደረጉት ጽሁፍ ነበር። ያ ጽሁፍ በማስረጃነት ቀርቦ ተረጋግጦ ፍርድ ቤት በይኖባቸው ነው የታሰሩት። ነገር ግን ይሄ የመጨረሻው ጥፋት ነው። በ88 ዓመተ ምህረት ከአቶ ታምራት ጋር ሂስና ግለይዝ አድርገን ነበር። በውስጣችን ከባድ ከመታሰሩ 1 ዓመት በፊት ከባድ ማስጠንቀቂያ ሰጥተነው በከባድ ማስጠንቀቂያ ነበር የቆየው። አንደኛ ከባዱ የስነ ምግባር ችግሮች፣ አስነዋሪ ባህሪ በዚህ በጾታ ግንኙነት ደረጃ የሚታይ በጣም ሰፊ ብልሽት በብዙ ማስረጃዎች ተደግፈው ቀረበለት። ከዛ በፊት የምናውቃቸው ብዙ ተገቢ ያልሆኑ እጅ የማስረዘም የእጀ ጎደሎነት ነገሮች ነበሩ። በእነዚህ ምክንያቶች ማስጠንቀቂያ ሰጥተነው ነበር። ይህን ከሰጠነው በኋላ የሼክ መሐመድ አላሙዲ ማስረጃ መጣ። በዚህ ማስረጃ ላይ ተመስርተን በብአዴን ማዕከላዊ ኮሚቴ ተነጋገርን። ማስረጃው የደረሰን ለእኛ ለብአዴኖች ነው። መጀመሪያ ለህግ አስከባሪ አይደለም። እኛ ሰምተን አጥፍተሃል እንደዚህ አይነት ወሬ ያላል ነው አላልኩም አለ። ማስረጃችን አቀረብን። ደርሶን ነበር የሼክ መሐመድ አላሙዲ ማስረጃ። በሱ መሰረት ውይይት አደረግን። መጨረሻ ላይ ተካካድ አይመለከተኝም፣ በረከትና ህላዊ ናችሁ እኔን ልታጠቁ እንደዚህ የምታደርጉት አለን። አይደለም ኢንፋክት እኛ ምናውቀውን እንናገር ካል አዲስ አበባ ስንገባ ጀምሮ 83 ክረምት ጀምሮ አስነዋሪ ድርጊቶች ውስጥ እንደገባ እናውቅ ነበር ብለን ልማደኛ ሌብነት በሚባለው ካቴጎሪ ሊቀመጥ የሚችል ሰው እንደሆነ በነበሩ ማስረጃዎች ላይ ተመስርተን አረጋገጥንለት። አሁን ወደ ፍርድ ቤት ሄደ። ፍርድ ቤት ላይ ማስረጃ ቀረበበት፣ ተረታ። ተከራክሮ ጠበቃ ቁሞ ተረታ፣ ተፈረደበት። አሁን አቶ መለስን ይከሳል፣ እኔን ይከሳል፣ ህላዌን ይከሳል፣ ነባሮቹን ይከሳል። እንደዚህ ነው ያደርግ ያለው። አንድ ነገር ልንገር፣ ሼክ መሐመድ አላሙዲ የሆነው ምንድነው? ገንዘቡን ከወሰደ በኋላ ወይዘሮ ሻዲያ የምትባለውን ሴትዮ ባለቤቷን ወደ ሳውዲ አባሮታል። ከሳውዲ ወደ ኢትዮጵያ እንዳይመጣ ገድቦታል፣ አግዶታል። ሰውየው ሳውዲ ነው የሞተው ይመስለኛል፣ እርግጠኛ አይደለሁም። ሞቷል የሚባል ወሬ ስለሰማሁ ነው። እንዳይገባ ያስከለክለዋል። ከዛ ከሼህ መሐመድ አላሙዲ ደግሞ ገንዘቡን ይወስዱና የሼክ መሐመድ አላሙዲን ሰዎች እና አልመሺን እና አቶ አብነትን እያሳደደ ማሰር ይጀምራል። ማሰር ሲጀምር ሼክ መሐመድ አላሙዲ ምን አድርጊያችሁ ነው? እኔ እኮ መንግስት ገንዘብ ስጠኝ ሲለኝ አምጥቼ የምሰጥ ሰው ነኝ፣ ያለ ዋስትና እኮ ይህን ያክል ሰጥቻለሁ ይሏል። ይህን መረጃ ለአቶ ህላዌ ነው የሚነግረው ሼክ መሐመድ አላሙዲ። መጀመሪያ ህላዌ ግራ ይገባውና ለሁላችን ይነግረናል። እናጣራለን። ይህን ገንዘብ ወስዶት ከሆነ ታምራት በግሉ ዘርፏል ማለት ነው። ያ ብር ከየት የመጣ ብር ነው? የሼክ መሐመድ ብር ነው። ከየት መጣ የሚለውን ነገር ልናውቀው አንችልም። ለአቶ መለስ ነገር ነው። አቶ መለስ ያኔ ሼክ መሐመድ አላሙዲን በደንብ አያውቀው እና እኔ እንደዚህ አይነት ነገር መጥቷልና ምንድን ነው የምናደርገው ብለን ኢህአዴግ ጽህፈት ቤትን ይመራ ለነበረው ለአቶ ተወልደም ነገርኩት።
ለአቶ መለስም ነገርኩት። አቶ አዲሱም ጋር ተነጋገርንበት፣ አቶ ተፈራም ጋር ተነጋገርንበት። መለስ የነበረውን አቋም አውቃለሁ። ሼክ መሐመድን አያውቀውም ነበር ያኔ። ይህን ነገር በጥንቃቄ ነው ያዘው። ታምራት አንድ ኢህአዴግ ሰው ነው ብለው ሊያስመቱት ስለፈለጉ እንዳይሆን ታምራትን ከመከላከል ነው መጀመሪያ ያለብን ይላል። ይሄ የመለስ አቋም ሲጀምር የእኛን ሰው በእኛ እጅ ለማስመታት የተደረገ እንዳይሆን ይላል። ስለዚህ መሐመድ የሚባለው ሰውዬ ማስረጃ ካለው ያምጣ። መጀመሪያ ማስረጃዎቹን ነው የምናረጋግጠው። መሐመድ ታምራት በእጁ የጻፈውን ወረቀት ይዞ መጣ። ከዚህ በላይ ምን ይል ነበር ወረቀቱ? ወረቀቱ የቡና እንሰጥሃለን፣ ቡና እስክንሰጥህ ድረስ መንግስት እንደዛ አይነት ብቻ በደንብ አሁን አላስታውሰውም፣ ጊዜ ረዝሟል። እርግጠኛ ለመሆን እንትን አለም ይህን ያክል ገንዘብ ስጠንና መንግስት ይፈልጋል እንመልስልሃለን የሚል ጽሁፍ ነው። መሐመድ ሳያቅማማ ነው የሰጠው። የታምራት የእጅ ጽሁፍ ደግነቱ ምንድን ነው? እንደ ታምራት አይነት ቆንጆ እጅ ጽሁፍ ያለው ሰው አላቅም እኔ በምድር ላይ። አብረን ሰርተናል። ዛሬ ካላየሁት ጽሁፉን 10 ምናምን ዓመት ሆኖኛል። ዛሬ ከመቶ ጽሁፎች መካከል የታምራትን ጽሁፍ ብትሰጠኝ አውቀዋለሁ። ምንም ያምታታ ነገር ውብ ጽሁፍ ነው ያለው። ስናየው የታምራት ጽሁፍ ነው። ጠየቅ ነው ይሄ ጽሁፍ ያንተ አይደለም ስንለው አየው ሊክድ አይችልም፣ ጽሁፉን ያውቀዋል። የኔን ይመስላል አለ። በዚህ ደረጃ በራሱ ጽሁፍ የተረታ ሰው ነው። አቶ መለስ አሁን ስለሌለ እንዲህ ያደረገኝ የሚለው መለስ እኔ እስከማውቀው ድረስ ታምራትን በእኛ እጅ ለማስመታት የተጠነሰሰ ሴራ እንዳይሆን እንጠንቀቅ ከሚል ነው የጀመረው። ከዚህ በላይ ኃላፊነት የተሞላበት እንቅስቃሴ ምን ይደረጋል? ግን ታምራት በራሱ ጥፋት ተረታ። መለስ ሊያድነው ይችላል፣ በረከት ሊያድነው ይችላል፣ ልናድነው አንችልም። በራሱ ጥፋት ተረታ። የተረታን ሰው በራሱ ጥፋት ህጉ እስከ መጨረሻው ተግባራዊ ይደረግበታል ማለት ነው። ይሄ የህግ የበላይነት መሰረታዊ ጽንሰ ሀሳብ ነው። ስለዚህ መለስም እኔም ሌሎች ጓደኞቻችንም አይጠየቁም በዚህ ጉዳይ ላይ። እንደው እሺ ከሳቸውም ክስ ሆነ እንደ አቶ ስዬ አብርሃምን የመሳሰሉ የትግል አጋሮቹ ላይ የሰጠው ፍርድስ ፍትሃዊና ከጣልቃ ገብነት የጸዳ ነበር ማለት ይቻላል? እንግዲህ እያንዳንዱን ፍርድ በዚህ መልክ ውሰድና መዝነው ልትለኝና መልስ ስጠኝ ብትለኝ ያስቸግረኛል። የምለው ነገር ፍርድ ቤቶች ነፃ መሆን አለባቸው የሚለውን ህገ መንግስት ያወጣው ኢህአዴግ ነፃ መሆን አለባቸው። በኢትዮጵያ ህገ መንግስት ከሊበራል መንግስታት የተወረሰች የተኮረጀች አንዲት ህግ ብትኖር በትልቁ በጣም ኤክስትሪም ሊበራል ህግ የምትባለው የፍርድ ቤቶችን ነፃነት በተመለከተ የተቀመጠችው ህግ ነች። እቺ ኢህአዴግ መመሪያ ነች። ፍርድ ቤቶች አይገመገሙም፣ አይነኩም የሚል ትርጉም ሁሉ ተሰጥቷት የዳኝነት ነፃነት የሚባል ነገር በኢትዮጵያ ውስጥ በጣም የሚፈራ ነገር ሆኖ የከረመበት ሁኔታ ነው ያለው። ዳኛ ኢህአዴግን ለማበሳጨት እኮ የፈለገውን የሚወስንበት ዘመን ነው የነበረው። የፈለገው ኢህአዴግን ለማበሳጨት ዳኛ ውስጥ ገባህ ከተባልክ ትጠየቃለህ። ዳኞች ራሳቸው የቻሉትን ያክል ስልጣናቸውን አቢዙ ለማድረግ የሚሞክሩበት ማን ይነካናል የዳኝነት ነፃነት አለን ብለው በዚህ ሌቭል የሚያስቡበት ዘመን ነው የነበረው ያ ዘመን። ስለዚህ በእኔ ግምት ዳኝነት ነፃነት ላይ የነበረው ጣልቃ ገብነት በሂደት እየተዳከመ እየተበላሸ ዳኞችም ነፃነት እየተዳከመ ሄዷል። አያጠያይቅም። መንግስት ኮራፕሽን እየበዛበት ሲሄድ የዳኝነት ስርዓቱን ኮራፕሽን ይበዛበታል። ሁለቱም ኮራፕሽን ሲበዛባቸው ኔትወርክና ለተጽዕኖ የመጋለጥ ነገር እየጨመረ ይሄዳል። ለዚህ ነው ኮራፕሽንን እንታገል ስንል የከረምነው። ኮራፕሽን በመጣ ቁጥር መንግስት በፍርድ ቤት ጣልቃ የመግባት እድሉ እየሰፋ ይሄዳል። ዳኞችም ለጣልቃ ገብነት ተጋላጭነታቸው እየጨመረ ይሄዳል። ስለዚህ በዚህ ደረጃ ፍጹም ዋስትና ያለው ነገር አለ ብዬ ልነግርህ አልችልም። እንደው ተበረከተ ይሄ የሙስናውን ኬዝ ካነሳን ከሙስና ጋር በተያያዘ በርከት ያሉ የፓርቲ አመራሮች ጭምር የችግሩ ሰለባ እንደሆነ እናንተ በመድረካችሁ እንደተናገራችሁ በተደጋጋሚ ተነስቶ እንደነበረ
ትገልጻላችሁና ሙስናው ያን ያህል ውስጣችሁ ገብቶ ከነበረ ለምንድን ነው እርምጃ መውሰድ ያልቻላችሁ? እርምጃ የመውሰድ አቅሙ እስከሌለ እንደርሱ ያሉ ትልቅ ባለስልጣናት አንጋፋ የሚባሉ ባለስልጣናት ለምንድን ነው ስልጣናችሁን ያለቀቃችሁት? ኦኬ አሁን እርምጃ የሚወሰድባቸው አመታት ነበሩ። መጀመሪያ ላይ ከታምራት ጀምር፣ ከስዬ ጀምር፣ ሌሎች የመንግስት ባለስልጣናት፣ የፕራይቬታይዜሽን ኤጀንሲ የነበሩ ሰዎች የመሳሰሉ ነገሮች በየክልሉም በዚህ በቡራዩ በመሳሰሉት አካባቢዎች የነበሩትንም ኮራፕሽኖች በተመለከተ መንግስት እርምጃዎች እየወሰደ ነው የመጣው። ለእኔ አንድ ሰደን ብሬክ አድርጌ የማየው እርምጃ ለመውሰድ ላይ ከ2002 2003 4 ጀምሮ ያለውን ነገር መንግስት ስቴት ካፕቸር ውስጥ እየገባ ነው የሚል ዝንባሌ መያዝ ከጀመርኩ በኋላ በልዩ ልዩ የጥቅም ቡድኖች ተጽዕኖ ስር መውደቅ የጀመረባቸው ጊዜዎች ላይ ችግር እየገጠመው መጥቷል ብዬ አስባለሁ። 2005 የሆነውን ልንገርህ። ልክ እና አቶ መላኩ ሲታሰሩ ሁኔታውን አናላይዝ ለማድረግ ሞከርኩ። ከነዚህ ከታሰሩት ሰዎች ጀርባ ባለ ሀብቶች እንዳሉ በጣም በሰፊው ይናፈስ ነበር። ከአቶ ገብረዋህድ ጋር ዶክተር ነጋ የመሳሰሉት አሉ በግልጽ በሚታይ ደረጃ። በሌሎችም የታሰሩም ያልታሰሩም ባለ ሀብቶች በእያንዳንዱ ባለስልጣን በርከት ባሉ ባለስልጣናት ጀርባ መቆም ጀምረዋል የሚል ነበር እንሰማለን። ያኔ ከዚህ ተነስቼ መንግስት በባለ ሀብቱ እየተማረከ ነው የሚል ድምዳሜ ላይ ይደርሳሉ። በልማታዊ መንግስት ንድፈ ሀሳብ የልማታዊ መንግስት ክሽፈት ከሚመጣባቸው ምክንያቶች አንዱ ተብሎ የሚወሰደው መንግስት ከባለ ሀብቱ ነፃ መሆኑ ሲያቆም ነው። በባለ ሀብቱ ተጽዕኖ ስር ሲወድቅ ባለ ሀብቶች ሲማርኩት መንግስትን ነው መንግስት የሚከሽፈው። የመክሸፍ ሁኔታ እየገጠመን ነው የሚል ሲሪየስ ዲቤት አነሳለሁ። እንደ ትላንት እነ አቶ መላኩ እና አቶ ገብረዋህድ ኮራፕት ሆነዋል ከባለ ሀብቶች ጋር ሆነው ተሻርከው ሙስና ፈጽመዋል ብሎ ያሰራቸው አቶ ኃይለማርያም ሳይቀር ይሄን ፔፐር ቀዳችሁ ጣሉታል። መንግስት በባለ ሀብቶች መማረክ ጀምሯል የሚል ፔፐር 2005 ያቀረብኩት ሁሉም የብአዴን አመራር አባላት፣ ሁሉም የኢህአዴግ የህወሓት አመራር አባላት፣ ሁሉም ኤክሴፕት ፊው ከህወሓትና ከብአዴን ነባር አባላትና ታጋዮች ብዙዎቹ ለምንድነው በመንግስት በባለ ሀብት ተማረከ የምትሉት ብለው እኛን ወደ መክሰስ ነው ያመሩት። ውስጥ ትግል ተጀመረ ማለት ነው። ይህን ሀሳብ ለማስረጽ ነው ሙከራ ያደረኩት በተደጋጋሚ አመታት። ለማየት ችሎታው አልነበረም፣ ባዩት ዘመን ይቀበሉታል የሚል ግምት ነው የነበረኝ። ኮንሴፕቶቹን የማስረዳትና ኢንትሮዲዩስ አድርገህ ለነሱ የመታገል ካልሆነ በስተቀር ጥሎ የመሄድን ነገር 2004 በቃ ያልኩ መድረክ ላይ መጥፎ ነገር ሲሆንብኝ እሄዳለሁ ብዬ ወስኜ ነበር። ለአቶ መለስም ነግሬዋለሁ። አልፈልግም፣ ስራ አስፈጻሚው አለ ጉባኤ ላይ አስረክቤ በስነ ስርዓት እወጣለሁ፣ አልፈልግም ብዬ ነግሬው ነበር። በመሀል ቤት አቶ መለስ አለፈ። ያኔ ሲያልፍ ይህን ድርጅት በዚህ ጊዜ ጥሎ መሄድ ደግሞ የህሊና ሸክም ይሆንብሃል። አስቸጋሪ ሁኔታ ጥለው የመሄድ ነገር ዳያለማል። ጥለህ ልትሄድም ትቸገራለህ፣ ልትቆይበትም ትቸገራለህ። ኢህአዴግ ወደዚህ ደረጃ ያወረደበት ሁኔታ መኖሩ ነው እንትን ያለንና ጥሎ መሄድ ብቻ መፍትሄ አይደለም ትላለህ፣ አንድ ጊዜ መቆየት መፍትሄ አይደለም ትላለህ። ዝብርቅርቅ ያለ አሁን ምቀልድበት አንድ ከበደ ሚካኤል የትንቢት ቀጠሮ መጽሐፍ አለ። ማራት አትማራት እያለ ኮከብ እየቆጠረ እንደ ሚስቱን ከምጥ ለመገላገል እንደሚሞክር ሰው ማራት አትማራት እያልን ነው ያለ ነው። ስለዚህ ሁለቱንም ኦፕሽን እየሞከርን የመጣንበት ምክንያት በዚህ ደረጃ የሚታይ ነው። እሺ ቅድም አንድ የዘልኳት ነገር ነበረችና መልሼ ላንሳት እሷን ነገር አቶ በረከት ስለ አቶ መላኩ በሚያነሱልኝ ሰዓት ላይ አቶ መላኩን ሪስ እንዳደረጓቸው ነግረውን ነበር እና በመሀል ላይ የጠየቁት ጥያቄ እርሱ በዛ ሰዓት የነበሩበት ነው ስራ አስፈጻሚ እንደነበሩ ነግረውኛል። በአቶ መላኩ በኩል አቶ ገብረዋህድ ጋር መድረስ ይሻላል ወይስ እርሱ ከነበሩበት አንፃር ቀጥታ ለማዕከላዊ ኮሚቴ አቅርቦ አቶ ገብረዋህድን በህግ ተጠያቂ ማድረግ አይቻልም ነበር? አቶ ገብረዋህድን እንግዲህ በተለያዩ መድረኮች አቶ ገብረዋህድ ከመታሰሩ በፊት ስልጠና ውስጥ አገኘዋለሁ። ስልጠና ላይ
ሲሰለጥን ሳየው የሚከብደኝ ነገር ነበር። ይህ ሰውዬ አስነዋሪ ስነ ምግባሮችና አስተሳሰቦች አሉት እናሰለጥነዋለን እና ሪፋይንድ የሆነ መጥፎ ሰው አድርገን ልናወጣው ነው የሚል ስጋት ነበረኝ። በተቻለ መጠን እዛ ስልጠና ላይ ሰው እንዲተጋገልበት ለማድረግ የሚያስችል አይዲያዎቹን ኢንትሮዲውስ የማድረግ ነገር ነው ያለው። በተረፈ ህወሓት አባል ነው እሱ። እኔ የብአዴን አባል ነኝ። መድረኩ የተጠራው የብአዴን መድረክ ነው። በብአዴን መድረክ ላይ ባየኸው ሰው እኔ በአንተ ላይ አንዱ በኔ ላይ አንዱ በሌላው ላይ ነው ሂስ የምንደራረገው። ሂስ እንደራረግ ተብሎ ነው የተጠራው። እዛ ላይ ዝም ብዬ መላኩን ወጥቼ ውጭ ላማው አልችልም። መላኩ መስሪያ ቤትህን በደንብ እየመራህ አይመስለኝም አይደለም የሚል ሂስ አቅርቤለታለሁ። ከዛ በላይ ጥፋት አለ ብዬ አላምንም ነበር፣ አላውቅምም ነበር። መላኩ በደል ይደርስበታል፣ ይጎዳል። አልፎ አልፎ ስንገናኝ ደስ የማይሉ ነገሮች አሉ፣ አታውቀውም ይለኛል፣ ቅሬታውን ይገልጽልኛል፣ ተጽዕኖ አለብኝ የሚል ነገር። ከዚህ በላይ ሄዶ የሚያነሳቸው ነገሮች አልነበሩም። መልካም ግንኙነት ስለነበረንም ከዚህ በላይ በሱ ላይ ግን ታገል፣ መስሪያ ቤትህን አጥራ፣ ከስር ያለው ሰው አገር ያስመረረ ሰው ሆኗል ብዬ ሂስ ከማድረጉ ዝም ልል ደግሞ አልችልም። ስለዚህ በዚህ ደረጃ ለገብረ ዋህድ አላነሳሁም። ገብረ ዋህድ በራሱ ድርጅት ነው ትሪትድ የሚሆነው። በእኛ መድረክ ደግሞ ለእኛ ሰው ሂስ አድርጌያለሁ። እሺ አቶ በረከት ወደ ኢህአዴግ እንመለስና ያው ኢህአዴግ ዲሞክራቲክ መንግስት ነኝ ያለን የኖረው እንግዲህ ባለፉት 20 ምናምን ዓመታት በቅርብ ጊዜ እየሰሙና እየታዩ ያሉ ደግሞ ዘገባዎች የሚያሳዩት በእነዚህ ዘመናት በተቃራኒ ከዲሞክራሲ በተቃራኒ ከፍተኛ ቶርች፣ ግድያ፣ ስቃይ እንደነበር ነውና ይሄንን ዲሞክራቲክ ነኝ ሲል ከነበረው ኢህአዴግ ጋር እንዴት ያስታርቁታል? እንግዲህ አንዱ አይተዋቸዋል እነዚህ ነገሮች አይቻቸዋለሁ ብቻ ሳይሆን በሰማሁበት ጊዜ እነዚህ ከመውጣታቸው በፊት ችግር አለ፣ የሰብአዊ መብት ጥሰት አለ፣ እነዚህን እናስተካክል ብዬ ድምፄን ከፍ አድርጌ በውስጣችን ተናግሬያለሁ፣ አሰምቻለሁ። እኔ ነኝ እኮ ለአቶ ደመቀ የነገርኩት። መጀመሪያ ልጠይቀው ትችላለህ፣ ከአንተ ነው የሰማሁት ነው ያለኝ። በቀደም ስንናገር የሰብአዊ መብት ጥሰት አለ የሚለውን ነገር ግን ብላክ ኤንድ ዋይት አድርገን ነገሮችን ከማየት መቆጠብ አለብን። ብላክ ኤንድ ዋይት ማለት አሁን ግርፋት አለ፣ የገረፉ ሰዎች አሉ፣ ያጠፉ ሰዎች አሉ። ከዚህ ተነስተህ 27 ዓመት በሙሉ ጨለማ ነው፣ ምንም መብት አልነበረም፣ ግርፋት ነው፣ ግድያ ነው ልትል አትችልም። 27 ዓመት ለኔ 22ቱ 23ቱ ዓመታት ብዙ ነገር መልካም ነበር። በጊዜ ከፋፍዬ ሳይሆን ችግሮች እየተባባሱ የመጡት ከቅርብ ዓመታት ወዲህ ነው። ከቅርብ ዓመታት ወዲህ አመራር የለም፣ ኃላፊነት ወስዶ የሚወስን ሰው የለም፣ ጥፋትን በጽናት የሚታገልና የሚያርም ሰው የለም። ደህናነን መልካምነን የሚል አዝማሚያ ነው ያለው። ከብዙዎቹ አመራር አባላት ጋር ጠባችን እኛ ነባሮቹ ችግር አለ ስንል ችግር አለ አትበሉ እኮ ነው የሚሉና አዲሶቹ መሪዎች አሁን ስታፍኑን ምናምን ስትሉ የሚባለውን ጨዋታ ተው፣ ችግር ለምን ታነሳላችሁ? በጥሩ ሁኔታ ነው እኮ ያለ ነው ሲሉን ነው የከረሙት። በ2000 አቆነጃጅተህ ችግርም ሲኖር አቆነጃጅተህ ፕሬዘንቴሽንህን እንዲዋጣ አድርገህ ካላቀረብከው በስተቀር መጀመሪያ ድሉን አስቀምጠህ ስለ ድሉ አሞግሰህ ካልተናገርክ በስተቀር ችግሩን ስትሬት ፎርዋርድ መናገር ማትችልበት ሁኔታ ውስጥ ነው የገባል። ይሄ እኛ ችግር አይደለም። እኛ ልምዳችን አፍርጦ መናገር ነው፣ አፍረጥርጠህ መናገር ነው። የምንደብቀው ነገር የለም። አፍረጥርጠን ስንናገር ለምን አፍረጥርጣችሁ ትናገራላችሁ የሚሉን እነሱ ናቸው። ይህን ብልሽት ሲከላከሉ የነበሩ ሰዎች ናቸው ዛሬ ይሄ ብልሽት መጣ ብለው ሻምፒዮን እየሆኑ ያሉት። አንደኛው ጉዳይ ይሄ ነው። ሁለተኛ ስልጣኑ በእነሱ እጅ ነው ያለው። በቃ ዘመቻውን ይተውና ያጠፉ ሰዎችን 1 2 3 ብለው ለቅመው ወደ ህግ ያቅርቧቸው። ከዚህ ተነስተው ብሔር ማጥላላት ይቁም። ያጠፋ ሰው ከአማራ ይሁን ከኦሮሚያ ይሁን ከትግራይ ይሁን ከደቡብ ይሁን ከየትኛውም ብሔር ይወጣል፣ ህጋዊ እርምጃ ይወሰድበታል። ማንኛችንም ሪግሬት አናደርግም። በዚህ ተጠልለህ አንድን ህዝብ እንደ ህዝብ የቀን ጅብ እያልክ፣ አንድን ህዝብ እንደ ህዝብ አውሬ እያልክ፣ አንድን ህዝብ እንደ ህዝብ የጥፋት ኃይል አድርገህ እየሳልክ
የሚካሄድ ዘመቻ መቆም አለበት። ይሄ ትክክል አይደለም። በቃ ያጠፉ ሰዎች አሉ፣ ስልጣኑ አለ፣ ህጋዊ እርምጃ መውሰድ መብት አለ፣ ግዴታ አለ። ያጠፉትን ሰዎች ከሌ ተብሎ ይጠየቃሉ፣ በህግ እርምጃ ይወሰድባቸዋል፣ ኬዙ ሴትልድ ይሆናል፣ ትምህርት ይወሰዳል። በጥቅሉ ትምህርት ሊወሰድ አይችልም። ያጠፋ መጠየቅ አለበት። አማራ ነው፣ ትግሬ ነው፣ ኦሮሞ ነው ሳይባል እዚህ ጨምላቃ ስራ ውስጥ የገባ ሰው በሙሉ ተይዞ መታሰር አለበት፣ ለፍርድ ቤት መቅረብ አለበት። ያን ማድረግ ስልጣኑ አላቸው ሁሉ። ድፍረቱ ካለ ማድረግ ነው እንጂ ሻምፒዮን ሆነ በየቀኑ ያብሰለሰልክ ህብረተሰብን እያነሳሳህበት ልትሄድ ነውር ነው ብዬ አስባለሁ። አሁን ላለው እንደዚህ ካነሳን እንዳይቀር አሁን ላለው ብሔር ተኮር አለመረጋጋት እና የደቦ ፍርድ የቀዳሚው ኢህአዴግ እሳቤና የስራ ውጤት ነው ይባላልና ራሱን ከዚህ ነጥለው ማየት ይችላል። እስቲነቱ እንደ ኢህአዴግ አመራርነቱ የደቦ የሚባል ነገር ኢህአዴግ አልፈጠረም። ኢህአዴግ የህግ የበላይነትን ለማስከበር ሞክሯል። አብዛኛውን ጊዜ አስከብሯል። ያጠፋቸው ጥፋቶች አሉ። ከህግ የበላይነት የወጡ ስራዎች በኢህአዴግ አመራር ስር የተሰሩ ስራዎች አሉ። ለነዚህ ተጠያቂነቱንና ኃላፊነቱን መውሰድ አለበት። አሁን ያለው የደቦ ፍርድ የሚባለው ነገር ጥቃት የሚባለው ነገር ምክንያቱ በህብረተሰባችን ውስጥ የተፈጠረ ፍላጎትና ቁጣ አለ። ቅድም ያልኩ የወጣቶቹ ጥያቄ አለመመለስ አለ። እነዚህን ወጣቶች ወደ ቀና አቅጣጫ እንወሰዳቸው ይቻላል። አገሪቱ ሪሶርስ አላት። ይህንን ሪሶርስ ተጠቅመን ወጣቶቹን ወደ ተሻለ ነገር መውሰድ እንችላለን። ይህን ማድረግ ሲገባን ዘር እየቆጠርክ ብሔር እየቆጠርክ ደም እየቆጠርክ ጥቃት ውስጥ እንዲገቡ ምትመራቸው ከሆነ ይሄ ጀስቲፋይድ ነው። አንተን የጠሉህ በዚህ ይሄን ስላደረክ ነው ብለህ ትግሉ ውስጥ ያልነበረ ሰው ተነስቶ መግለጫ እየሰጠ ስለምኑም እውቀት የሌለው ሰው በባዶ ኪሱ ስለ መረጃ የሌለው ማን ምን አቋም አራመደ የሚል ነገር ዝርዝር እውቀት የሌለው በኢህአዴግ ስብሰባዎች ላይ በስራ አስፈጻሚ ስብሰባዎች ላይ ከወሬና አሉባልታ በስተቀር በተጨባጭ ተገኝቶ መረጃዎች ኖሮት የማያውቅ ሰው መግለጫ እየሰጠ ይሄ ትክክል ነው፣ ወጣቱ የያዘው መንገድ ትክክል ነው ቢል ትክክል አይደለም እላለሁ። አንደኛ አማራ ክልል አሁን የሚሰጡትን መግለጫ ሰምቻለሁ። በእርግጠኛነት የሚናገረው ነገ ጧት ይሄ የተጀመረ ደቦ ላይ የተመሰረተ ፍርድ ማንንም እንደማይመራ የክልሉን መሪዎች ራሳቸውንም እንደማይምር ማረጋገጥ እችላለሁ። የሞብ ጀስቲስ ነው። ልታረካው አትችልም። በህግ ቆሞ በፍርድ ቤት ሰው የሚጠየቅበት ሁኔታ ካልተካው በስተቀር ሞብ ጀስቲስን የሚፈጀው ሞብ ጀስቲስን ፕሮሞት ያደረጉትን ሰዎች ነው መጀመሪያ። ምክንያቱም የማያልቅ ዲማንድ ይፈጥራል። ይህን ዲማንድ ማርካት አይችሉም። ማርካት ባልቻሉ ቀን እነሱ ናቸው ሰለባ የሚሆኑት። ስለዚህ በዚህ ደረጃ ለራሳቸው ሲሉ ከዚህ መውጣት አለባቸው እላለሁ። ሞብ ጀስቲስን ኢንከረጅ የሚያደርግ ማይንድ ሴት በጣም ኋላ ቀር ማይንድ ሴት ነው። በዚህ ደረጃ ነው የሚያስቡት ያሉት እነዚህ ሰዎች። ከዚህ መውጣት አለባቸው። አንዳንድ ወገኖች የቀድሞ ባለስልጣናት በዘመናቸው የሰሩትን ጥፋት ወይ ሊባል ይችላል ወይ ወንጀል በመናዘዝ በይቅርታ ሀገሪቷን ወደፊት ያስቀጥሉ፣ አሁንም ያለው ለውጥ በመደገፍም ያግዙ የሚል ሀሳብ ያነሳሉና እርሱ ይሄን ሀሳብ ይቀበሉታል? ለዚህ ምን ያህል ዝግጁ ነው? ጥፋት የሰራ ሰው በማንኛውም ጊዜ ጥፋቱን ማረም አለበት፣ በመናዘዝም ባለመናዘዝም። እኔ የህይወት መመሪያን ጥፋትን በተመለከተ ልንገርህ። ጥፋትን በተመለከተ እኔም ጓደኞች የምናምንባቸው መርሆች አሉ። አንደኛ ትልልቅ ጥፋት፣ ህዝብን የሚጎዳ ሀገር የሚጎዳ ጥፋት አትስራ። ትልልቅ ጥፋት ሰው ሆነ አልሳሳትም አትልም፣ ትሳሳታለህ። ነገር ግን ስትሳሳት ትልልቅ ጥፋት አትስራ። በፕሪንሲፕልስ ላይ አትሳሳት ነው የምንለው። ለዚህ ነው ፕሪንሲፕሎቻችንን አጥብቀን ምን ይዘው። ፕሪንሲፕሎቹ ህዝብን አገርን የሚጎዱ ስህተቶች እንዳትሰራ ይጠብቁሃል። የመጀመሪያው ጉዳይ። ሁለተኛው አንድ ስህተት ከፈጸምክ ያን ስህተት ቶሎ አርመው፣ ካላረምከው ትደግመዋለህ። ስህተት ኮስት አለው። ኮስት ስላለው ህብረተሰብንም ራስህንም ኮስት ያደርጋል፣ ዋጋ ያስከፍልሃል። ሳታርመው ከቆየህ ኮስት አለው።
ስለዚህ የተፈጸመ ስህተት ካለ ቶሎ አርመው፣ ሁለተኛው የህይወት መመሪያችን ነው። ሶስተኛ አስቀድመህ የሰራኸውን ስህተት አትድገም። አሁንም በመድገም ሌላ ኮስት ታስከፍላለህ። መርሃችን ይሄ ነው። ስለዚህ ትልልቅ ስህተት ላለመስራት ተጠንቀን የኖር ነው የፕሪንሲፕል ጉዳይ ስለሆነ ከተሳሳትን ቶሎ ማረም አለብን ብለን እንንቀሳቀሳለን። የፕሪንሲፕል ጉዳይ ስለሆነ በተሳሳትንበት ጉዳይ ላይ ድጋሚ ስህተት መስራት የለብንም ብለን እናምናለን። እነዚህ ናቸው መርሆቻችን። ስህተት እናርማለን ካል ስህተታችን ፓብሊክ ቢሆን ችግር የለውም። እኛ ስህተት ሰርተን አንተ ብትማርበት ምን እጎዳለሁ? እዚህ ተሳስቼ ነበር እንዳትደግመው ወንድሜ እንደኔ እንዳትሆን ብለህ አገር አትጎዳም፣ አንተም እኔም አንጎዳም። ስህተትን መናዘዝ ነውር የለው። ለዚህ ነው ኢህአዴግ ተበላሽቷል እኮ የምለው። እኔ መስራቹ ነኝ። ተበላሽቷል ኢህአዴግ፣ ተበላሽተናል እኛ ኢህአዴጎች፣ አገሪቱን በደንብ እየመራን አይደለም የምለው እኮ ስህተት መናዘዝ ሌላ ነገር የለውም። ይሄ በዚህ ደረጃ ነው። አገሪቱ ወደፊት እንድትሄድ ኑዛዜ ያስፈልጋል ስለተባለ ያልፈጸምከውን ስህተት ወር ያልፈጸምከውን ትልቅ ስህተት አድሚት አድርግ ልትባል አትችልም። እሱም አይጠቅም። በሌላ በኩል አሁን ባለው ሁኔታ በጋራ ወደ መልካም ነገር መስራት አለብን የሚለው ነገር የሚያጠያይቅ ነገር የለውም። ለኔ ኢትዮጵያ በመጽሐፌም እንደገለጽኩት የሚያስጎመጅም የሚያስፈራም ሁኔታ ላይ ነው ያለችው። የሚያስፈራውን ሁኔታ ባሰብኩ ቁጥር እንቅልፍ አጥቼ ነው ማድረው። የሚያስጎመጀውን ሁኔታ ባሰብኩ ቁጥርም እንቅልፍ አጥቼ ነው ማድረው። ይሄን እንዴት እናስቀጥላለን ብዬ ስለማስብ፣ ስለዚህ በዚህ ደረጃ ይሄን መልካሙ ነገር እንዳይበላሽ እንዴት ነው የምንጠብቀው? እንዴት ነው የምናሰፋው? አንድ በድክመትም በተጨባጭ ሁኔታዎች ምክንያትም በተፈጠሩ ችግሮች ምክንያት የተፈጠሩ አስፈሪ ሁኔታዎች አሉ። እነዚህን እንዴት ነው የምናግዳቸው? ምንገድባቸው? እዚህ ላይ መስማማት አለብን። እኔ ማምነው አሁን ከልቤ ነው የምነግርህ፣ ለመሪዎችም እየመከርኩት የነበረ ነገር አለ። ይሄ የብአዴን አመራር ያልተገባ አካሄድ መጥቶ ጠልፎኛን ማስገባን እንጂ ሁሉንም መሪዎች ስላቸው የቆየሁት ሁላችን እናፈግፍግ፣ ከያዝነው ፖዚሽን እናፈግፍግ፣ አንገታተር፣ ኮንፍሮንቴሽናል ነው። ኮንፍሮንቴሽናል በመሆን አንጠቀም፣ ባኮፍ እናድርግ፣ ወደኋላ እንሂዱ፣ እናፈግፍግ ነበር ምለው። በመጨረሻው እናፈግፍግ ብዬ የመከርኳቸው መሪዎች ማፈግፈግ ትተው እኔ ላይ ማጥቃት ሲሰነዝሩ ፕሮቮክ አድርገውን ገብተናል እዚህ ጦርነት ውስጥ። እኔ በዚህ ጦርነት ልቀጥልም አልፈልግም። በቃ መልእክቴን አድርሻለሁ፣ ይበቃኛል። ህዝቡ የሚያየውን አይቶ መፍረድ ይችላል። ካስፈለገ ዲቤት ካስፈለገ ዝም ብለህ በሚዲያ ይዣለሁ ተቆጣጠር ያለው ብለህ በሚዲያው እንደፈለክ እየተጫወትክበት ሳይሆን ፓብሊኩ እንዲጠይቀን አድርገን ግልጽ መድረክ አዘጋጅተን እያንዳንዳችንን በነፃነት በሚጠይቀን ሁኔታ ከኃላፊዎቹ ጋር ከብአዴንም ከኢህአዴግ ኃላፊዎችም ጋር ቀርበን እንናገር፣ እንሟገት። ድፍረቱ ካለ ለኢትዮጵያ ህዝብ ክብርና ቦታ የምንሰጥ ከሆነ በህዝብ ፊት እንሟገት፣ ኢህአዴጎች እንሟገት። ያን በማድረግ አንጎዳትም ሀገሪቱ። ስለዚህ ይህንን ጥያቄ በማቅረብ ነው የምጨርሰው። የመጨረሻ አንድ ጥያቄ ብቻ ላቅርብ። አቶ በረከት የመሰለ ብቻ ጥያቄ በጥረት አመራርነቱ የሚሆን በኢህአዴግ አመራርነቱ በቆዩባቸው ዘመኖች ለአማራ ህዝብ ወይም ለዛ ክልል አድርጌያለሁ የሚሉት ነገር ሲካለኝ ነው። ይኸውልህ ጥረትን ስጀምር የተሰጠኝ ገንዘብና የደረስኩበትን ደረጃ ከጓደኞቼ ጋር ሆኜ አንስቻለሁ። በብር 20 ሚሊዮን ብርና 31 መኪኖች ነው የተሰጡ። መኪኖቹን ጥቁር አባይ ኩባንያ 500 መኪኖች አሉት። አሁን 500 ከ31 ተነስቶ 500 መኪኖች አሉት። 20 ሌሎች ኩባንያዎች አሉ። ፋብሪካዎች እዚህ ድርጅት እዚህ ክልል ውስጥ ፋብሪካ ግንባታ አንድ ተቋም በተናጠል የገነባውን ግንባታ በተመለከተ ያሉትን በእጁ ይዞታ ያሉትን ከተመለከተ ጥረትን ያክል ያለው የለም። ከዜሮ ግራውንድ ተነስተን ነው እዚህ የደረስነው። ነገር ግን ይሄ ብቻ አይደለም። እኔ ጥረት እነዚህን 500 መኪኖች የአማራ ገበሬዎች የሚጠቀሙበት ማዳበሪያ ከሌሎች ክልሎች በተሻለ ደረጃ የራሳችን መኪኖች ስለነበሩን ክልላችንን ገበሬዎች
ማዳበሪያ በጊዜ በማድረስና እንዲጠቀሙ በማድረግ ምርት እንዲጨምር በማድረግ የጥቁር አባይን ያክል ያገለገለ የለም። የጥቁር አባይን ያክል አማራ ክልል ምርት እንዲጨምር ጥቁር አባይ ከፍተኛ አስተዋጽኦ አበርክቷል። ከፍተኛ እንደዚህ ይዘን ነው መስራት አለብን ብለን ለሌሎች ክልሎችም አገልግሏል። ባይዘው ወይ ለፌደራል መንግስትም የእርዳታ እህል ሲገባ አገልግለናል በዲሲፕሊን። አምባሰል ሸቀጦች በማቅረብ ኤክስፖርት በማድረግ ተሸላሚ ድርጅት ነው። እኛ የመሰረትነው ድርጅት ነው። ኢትዮጵያ ውስጥ አምና ወደ ውጭ በመላክ ኤክስፖርት ገቢ በማስገኘት ከንግድ ድርጅቶች ሁሉ ከ5 ትልልቆች ድርጅቶች አንዱ የሆነው አምባሰል ለኢትዮጵያ ዶላር በማስገባት እንደዚህ አይነት ተቋማት ሰርተናል። እነዚህ ተቋማት ከየትኛውም ኢንዳውመንት ፈንድ በተለየ ሁኔታ ግብር ከፋዮች ናቸው። የመንግስትን ግብር አናጓድልም፣ ስማችን ግብር ባለመክፈል አይነሳም የአማራ ክልል ተቋማት ብለን ግብር ከፋዮች ናቸው። የግብር ስታተሳቸውን ከግብር ከፋዩ መስሪያ ቤት ጠይቆ ማረጋገጥ ይቻላል። ዲሲፕሊን ሆነው ነው የሰሩት። እኔም ታደሰም ዮሴፍም ሁላችንም ነው የመራ ነው። እነዚህ የገነባናቸው ፋብሪካዎች ብቻ አይደሉም። ከመንግስት በአማራ ክልል ያሉ ፋብሪካዎች ገዝተናል። የመግዛት ሀሳቡ አልነበረን። በአቶ ኃይለማርያም ግፊት እናንተ ብትገዟቸው ይሻላሉ ተብለን የገዛናቸው የባህር ዳር ጨርቃ ጨርቅና የመሳሰሉ አሉ። እነዚህ ኩባንያዎች ስራ ጀምረዋል። ወደ ከፍተኛ ውጤታማነት እንዲያመሩ ያደረግናቸው እኛ ነን። ከኪሳራ ወጥተው ወደ አትራፊነት ተሸጋግረዋል። ስለዚህ በዚህ ደረጃ የክልሉን ህዝብ የሚጠቅም ስራ ሰርተናል ብለን ነው የምናስበው። ልማትን በተመለከተ ክልሉ ውስጥ የመንግስት ባጀት አነስተኛ በነበረበት ጊዜ በአቶ ወላው የተመሰረተው አልማ ስንት ትምህርት ቤቶችና ክሊኒኮች ሰርቷል፣ ስንት ድልድዮች ሰርቷል፣ ስንት መንገዶች ሰርቷል። አልማ ታደሰ የመሰረተው አማራ ብድርና ቁጠባ ተቋም እኮ በአፍሪካ አንደኛው የብድርና ቁጠባ ተቋም በአፍሪካ አማራ ክልል ነው ያለው። ይሄ ተቋም ለአማራ ህብረተሰብ ውስጥ በድህነት ወለል ላይ ለሚገኙት በዝቅተኛ ወለድ እንዲያበድር የተቋቋመ የአፈርና ውሃ ጥበቃ ስራ ለአማራ ገበሬ ከአፈሩ በላይ ምን አለው? እስኪ በረከት ያልተሳተፈበት የአፈርና ውሃ ቁጠባ ስራ እስከ 2007 ድረስ ከነበረ አምጡ በላቸው። በረከት ያልተሳተፈበት የአፈርና ውሃ ጥበቃ ስራ በየአመቱ መስከረም ላይ በበጋ የበጋ ምርት ለመጨመር የበጋ ስራዎችን ለማጠናከር እኔ ያልተሳተፍኩበት የኦሪየንቴሽን መድረክ፣ የስልጠና መድረክ፣ የአቅም ግንባታ መድረክ ካለ እስኪ ያምጡና ይንገሩ። ለኔ የአማራን ህዝብ የማገልገል ጉዳይ በቅድሚያ የአማራን ገበሬዎች ከማገልገል ይጀምራል። የአማራን ገበሬዎች ምርታማነት ለመጨመር በተደረገው እንቅስቃሴ ከሀስከፋ አለሁበት። ከሀስከፋ ክልል አመራሮች ፕላን ባልነበሩ ጊዜ ፕላናቸውን እንዲሰሩ አግዤ እኔ ነኝ ደግፌ ኖርኩት። አሁን ዘመን ከድቶታል ብለው አስበው መድረኩ የኛ ነው ብለው አስበው አልነበረበትም። ሁሉ መልካም ነገር እኛ ነን ያመጣ ነው፣ ሁሉ እንቅፋት የሱ ነው ካሉ ምን አረጋቸዋለሁ? ይሄ ለራሳቸው የሚጠቅም እንደሆነ ጊዜ ይነግረናል። በዚህ ደረጃ ብቻ ነው ልናገር የምችለው። አቶ ንጉሱ በሰጡት እንትን ላይ አብይ ኢህአዴግንም አቶ በረከት አብይ ኢህአዴግንም ኢትዮጵያንም አይወክልም ብሎ ሲከራከር ነበረ በማለት ጠቅሰዋል። እና ይሄ ነገር እንደው ማብራሪያ ይፈልጋልና እስኪ ማብራሪያውን በሌላ መልክ ልስጥ። እሺ፣ ኢህአዴጎች የተስማማንበት አንድ ወረቀት ነበረ። እኔ ያቀረብኩት ወረቀት ነው። ከምርጫው በፊት ከዶክተር አብይ ከምርጫው በፊት ያ ወረቀት ምን ይላል? አሁን አቶ ኃይለማርያም ወርዷል። ቀጣዩ መሪያችንን እንመርጣለን። ቀጣዩ መሪያችንን ከመምረጣችን በፊት እንጨቃጨቅ፣ እንከራከር፣ በደንብ አጥርተን እንምረጥ፣ የመሰለንን ሀሳብ እንለዋወጥ። አንዴ ከመረጥን በኋላ ደግሞ በመሪያችን ዙሪያ ተሰባስበን እንፋለን፣ መሪያችን እንዲሳካለት እንስራ ይላል ያ ወረቀት። ኦኬ። ስለዚህ የተስማሙበት ወረቀት አለ።
ከምርጫ በፊት በማንኛውም ሰው ላይ ዶክተር አብይ ይጠቆማልም አይጠቆምም ማናችንም ሳናውቅ ማለት ነው በመሰለን ጉዳይ ላይ እንከራከራለን ተባብለናል። ከመረጥን በኋላ ግን ቀኝ ስመር ብለን ሰምረን እንታገላለን ያለው ሶ ከምርጫ በፊት እንዲህ ብለህ ነበር የሚባል ነገር ብየም ከሆነ መብቴ ነው ብየም ከሆነ በኢህአዴግ መርህ ስምምነት መሰረት ነው ምርጫውን በትግል እናድርገው ብለናል። በዚህ ደረጃ ከምርጫ በፊት በኢህአዴግ መድረክ የተናገርኩት እነሱ የፈለጉትን ይበሉ እኔ እንደ አንድ ዲሲፕሊንድ ሰው በዛ መድረክ የተናገርኩትን በዛ መድረክ በዛች 4 ግድግዳ ክልል የተናገርኳትን ነገር ብያለሁ። ምንም ይሁን ምን ያልኩት ነገር ምርጫው ከተካሄደ በኋላ ዶክተር አብይ መሪያችን ነው ለሱም በግልጽ የነገርኩት እንዲሳካልህ እፈልጋለሁ። እንደ አንድ ኢትዮጵያዊ እንዲሳካልህ እፈልጋለሁ። እንደ አንድ የኦሮሞ ተወላጅ እንዲሳካልህ እፈልጋለሁ። እንደ አንድ ወጣት መሪ እንዲሳካልህ እፈልጋለሁ። ሌላ ነገር አልፈልግም። በእነዚህ 3 መሰረታዊ ምክንያቶች እንዲሳካልህ እፈልጋለሁ ብየዋለሁ የመጀመሪያ ቀን ግንኙነታችን ላይ። ከዛ በኋላ በአብይ ላይ ዘመቻ አካሂጄ አላቅም። ከዛ በኋላ በአብይ ላይ ክፋት አስቤ አላቅም። እንዲሳካለት ነው የምፈልገው። ፌል እንዲያደርግ አልፈልግም። አሁን አያያዙ በራሱ መንገድ በራሱ ነፃ ሐሳቤ በኢህአዴግ መሰረቶች ላይ ተጀምሮ እየተንቀሳቀሰ ነው ያለው። መልካም ግንኙነት አለን። ተልእኮች ይሰጠኛል። በተልእኮ መሰረት ፈጽማለሁ። እኔ በዚህ መልክ ነው የሚሄደው። መድረክ ላይ ዶክተር አብይ እንዲመረጥ ሰርቻለሁ የሚል ሰው እኔ እንዳልመረጥ አደረከኝ ብሎ የሚወቅሰኝን አቶ ደመቀን መጠየቅ ይቀለው ነበር። ከምርጫው በኋላ ሚያዚያ ላይ መሪ መርጠናል እኮ በቃ አለቀ ተዘጋ ሂሳቡ ሙሉ መስቀመጥ የነበረበትን ሰው ተቀመጥ ማለት ነበረበት ከፈለገ። እኔ አይደለሁም እንቅፋት የሚሆነው ባለመመረጡ የሚቆዝም ሰው። እኔ የተመረጠውን ሰው በውሳኔያችን መሰረት አብሬው እየሰራሁ ነው ያለሁት። ስለዚህ እኔን ምን ትለኛለህ? አቶ በረከት ለነበረን ቆይታ በጣም አመሰግናለሁ። ለጥያቄዎቻችን መልስ ስለተሰጡን ከልብ እናመሰግናለን። እኔም አመሰግናለሁ።